እሺ ሰላም እንዴት ናችሁ? በዛሬው ቪዲዮ የምንወያየው ኢሞሽናል ኢንተለጀንስ ወይም ደግሞ የአእምሮ የስሜት መብሰል ከሚለው መጽሐፍ ውስጥ ሶስተኛውን ክፍል ወይም ሶስተኛውን ክህሎት ይሆናል ማለት ነው። እሱም ሶሻል አዌርነስ ወይም ደግሞ ማህበረሰባዊ ግንዛቤ የሚል ይዘት ይኖረዋል። በዚህ ውስጥ ወደ 17 የሚሆኑ ስትራቴጂዎች አሉ፣ እቅዶች አሉ። እነሱን እንተነትናለን። ያው ብዙ አጋጣሚ ቪዲዮን ስትከታተሉ ሰብስክራይብ ማድረግ፣ ሼር፣ ላይክ ማድረግ አትርሱ። ሶሻል አዌርነስ የምንለው ወይም ደግሞ ማህበረሰባዊ ወይም ማህበራዊ ግንዛቤ የምንለው ምንድን ነው? ለምሳሌ ስራ ቦታ ሁነን የስራ ባልደረባችን ሊሆን ይችላል ምንም ነገር ሳይነግረን ወይም ሳትነግረን ፊታቸውን ብቻ በማየት ልንረዳቸው የምንችልበት ስኪል ወይም ክህሎት ነው። ይሄ ክህሎት ምን ማለት ነው? ለምሳሌ ስራ ቦታ ሁናችሁ የስራ ባልደረባችሁ መጦ ወይም መጣ እንደዚህ ሆነ እኮ እንደዚህ ሁኜ ወይ ከትዳር አጋራቸው ጋር ችግር ተፈጥሮ ሊሆን ይችላል እንደዚህ ሁኜ ምናምን እያሉ እያነገሯችሁ እያለ መሀል ላይ ዝንቅ ብላችሁ ገብታችሁ ፕሮጀክቱን ምን አደረግሽው ያ ባለፈው ስር የነበረውን ምናምን ብትሏቸው ኢንሴንሲቲቭ መሆንና እነሱን ካለመረዳት የሚመነጭ ነው። ነገር ግን ምን ማድረግ ትችላላችሁ? ታዳምጧቸዋላችሁ። ታዳምጡና ሲምፓቴቲክ በሆነ ወይም ደግሞ ሀዘኔታ በተሞላበት መንገድ ሊሆን ይችላል አንደርስታንድ እንዳደረጋችሁ፣ ግን ያንን ሪዞልቭ ማድረግ እንዴት እንዳለባቸው አስተያየት መስጠት ከቻላችሁ ልሰጡ ትችላላችሁ። ካልሰጣችሁ ደግሞ ኢትስ ኦኬ። ግን አንደርስታንድ እንዳደረጋችሁና እንዳዳመጣችሁ ከገለጻችሁ በኋላ ወደ ጉዳያችሁ መግባት። አሁን ብዙ ሰው እንደሚያደርገው ቀጥታ ወደ ገደለው ይገባል እና ሰውዬ ምንድን ነው እኔ እዚህ ጋር እንደዚህ እያወራሁህ እየነገርኩህ ወይም እየነገርኩሽ አንተ ሌላ ነገር ነው የምታወራው፣ የኔን ኢሞሽን እንዴት አትረዳም የሚል ቴንደንሲ ይኖራቸውና ምንድነው ዲፌንሲቭ ይሆናሉ። ራሳቸውን የመከላከልና የሆነ ማለት ከእናንተ ጋር ይሄ ሰው በቃ ለሰው የሚያስብ አይደለም ብለው ኢግኖራንት የመሆን ወይም ደግሞ ነግሊጀንት የመሆን ነገሮችን ቸልተኛ የመሆን ስሜት ሊሰማቸው ስለሚችል በጣም መጠንቀቅ አለባቸው። ይሄ ከምንድን ነው የሚመጣው? ሶሻል አዌርነስ ስኪልን ወይም ደግሞ ማህበራዊ ግንዛቤን ስኪል ከማዳበር ሰዎችን ከፊታቸው እንዲሁም ደግሞ ከሰውነታቸው እንቅስቃሴ፣ ከድምፃቸው፣ ከአይናቸው ብዙ ነገር መረዳት እንችላለን። ሰዎችን ለመረዳት ከቦዲ ላንጉጃቸው ስንጀምር ከራስ እስከ እግራቸው ድረስ ብዙ ነገር ይነግረናል። ለምሳሌ ፊታቸው ላይ ትክ ብላችሁ ካያችኋቸው አይናቸው ይነግራችኋል ኤግዛክትሊ ከእናንተ ጋር የማውራት ፍላጎት ሳይኖራቸው ሲቀር ሲዋሿችሁ፣ እንዲሁም ደግሞ የሚናገሩትን ሳያምኑበት ፌክ በሆነ መንገድ ራሳቸውን ጀስት ኢጓቸውን ኢንፍሌት ለማድረግ ሲሞክሩ ይህ ሁሉ ነገር ጀስት አይናቸው ውስጥ በማየት ብዙ ነገር ማንበብ ትችላላችሁ። ከንፈራቸው ሲንቀሳቀስ፣ ድምፃቸው ከፊት ለፊት እንደዚህ ዘንበል ብለው ሲያወሩ የሆነ የሚሰጧችሁ ሾልደር ወይም ትከሻ ምንለዋል እሱ ጋር ራሱ የሚሰጧችሁ እንቅስቃሴ አለ። እናንተ አንደርስታንድ የምታደርጉት በእነዚህ ስትራቴጂ ውስጥ ስታልፉ ብዙ እንደዚህ አይነት ነገሮችን ፒክአፕ የማድረግና የመረዳት ስኪላችሁ ይጨምራል ማለት ነው። የመጀመሪያው ስኪል በማህበራዊ ግንዛቤ ውስጥ የመጀመሪያው ክህሎት ወይም ስኪል ምንድን ነው? ሰዎችን በስማቸው ጠርተን ሰላም ማለት። ይሄ ማለት ምን ማለት ነው? እያንዳንዳችን ያለን ስም ወይም ደግሞ ተቆላምጠን የምንጠራበት አጭር የሆነ ስማችን የራሳችን የሆነ መለያችን ነው። ኢጓችን ጋር አታችድ የሆነ የኛ ፎልስ ሰልፍ አለ አይደል? ኢጎ ምንለው ትቢታችን፣ እኔ የሚለው ከሱ ጋር የተያያዘ እንዲሁም ደግሞ በውጭ ያለውን ዓለም የምንቃኝበት መነጽራችን ነው። አንዱ ዋናው ስማችን በጣም ኢምፖርታንት ነው። ስማችሁ የፈለገ አይነት ነገር ሊሆን ይችላል። መጥቶ አንድ ሰው አንተ ማነሽ ከሚላችሁና በስም ጠርቶ አበበ ወይም ገብረ ኪዳን ወይም ላከ ወይም ሜሮን ወይ ሰብለ ምናምን ቢላችሁ ኢትስ ዲፍረንት። ከዛም አልፎ ደግሞ ሌሎች ክሎዝ የሆኑ ለእናንተ ቅርብ የሆኑ ሰዎች በሚጠሯችሁ ስም ጠርቶ ሰላም ቢላችሁ ደግሞ ምንድነው የሚሆነው? አንደኛ ራሳቸው እነዛ ሰዎች ጋርዳር ማለት በጥርጣሬ አያዋችሁም። ለምን? ክሎዝነስን ያመጣል። ሂ ኬርስ ይጨነቃል፣ ለኔ ትጨነቃለች የሚል ስሜት ይፈጥርባቸዋል። ስለዚህ በስማቸው ጠርታችሁ ሰላም ማለት በጣም በጣም ትልቅ ጥቅም አለው። በጣም ትልቅ ጥቅም አለው። ግን ደግሞ መጠንቀቅ ያለባችሁ ነገር አለ። እንደየሀገሩና እንደየባህሉ ስም አጠራር ደግሞ የተለያየ ነገር እንዳለ አትርሱ። ለምሳሌ አሁን እዚህ በምዕራቡ ዓለም የመጀመሪያው የፋሚሊን የሚባለው ወይም ደግሞ የቤተሰብ ስም የሚባለው የአያት የቅድመ አያታቸው ስም አለ። ለምሳሌ ላስት ኔማቸው ስሚዝ ከሆነ ፈርስት ኔም ለምሳሌ ፍራንክ ስሚዝ ሊሆን ይችላል አይደል? ከዛ የስሚዝ ፋሚሊ በጣም 100 ዓመት 200 ዓመት ቀድሞ የነበረ ስም ነው የሚሆነው እና ሁሉም ሰው ስሚዝ ተብሎ ነው የሚጠራው። አንለስ ከዛ ሰው ጋር በጣም ቅርብ ከሌላችሁና በጣም ክሎዝ ካልሆናችሁ ወይም ደግሞ አብራችሁ ስራ ባልደረባ ከሆናችሁ ፍሪኩዌንት የሆነ ሚቲንግ ካላችሁ ወይም ጥሩ የሆነ ወዳጅነት ካላችሁ ብቻ ነው
ፍራንክ ብላችሁ ያን ሰው ልትጠሩት የምትችሉት በመጀመሪያ ስሙ እንጂ ሚስተር ስሚዝ ወይም ደግሞ ዶክተር ከሆነ ዶክተር ስሚዝ በዛ መንገድ ነው የሚጠሩት፣ በላስት ኔማቸው ማለት ነው። ወደ እኛ ሀገር ወደ ገጠር አካባቢ ከሄዳችሁ ይህንን ይጠቀሙበታል አያቶቻችን። እኔ አውቃለሁ ይህንን አያቶቻችን ላስት ኔም እየጠሩ የጋሽ ተሰማ ልጅ ይላሉ። ኖ ሰውየው ዋናው ሰውየው ስማቸው ተሰማ መላኩ ኖ መላኩ ተሰማ ነው ስማቸው። ሰውየው ግን አያቴ ምን ትላለች? ተሰማ መላኩ። ለምንድነው እንደዛ የምትይ ስላት እንደዛ እኮ ነው የሚባለው ከአያት ነው የሚጀምረው። የተሰማ መላኩ ልጅ ነው እንዲህ ይሄ ምናምን ትል ነበረ። ያ ምንድነው ባህሉን መረዳት ሶሻል አዌርነስ ወይም ደግሞ ማህበራዊ ግንዛቤ በብዛት የሚጠቅመን ከዚህ አንጻር እንደሆነም መረዳት ያስፈልጋል። ሁለተኛው ስትራቴጂ ከስም ጠርቶ ሰላም ከማለት በቀጣይ እንዳልኳችሁ መጀመሪያ ላይ የሰውነት ቋንቋን መረዳት፣ ሰውነታቸው እንዴት ነው የሚንቀሳቀስ። እኔ እዚህ የሆነ ሰው መጥቶ ሲያወራ በስክሪኑ ጀርባ የዛ ሰው እንቅስቃሴ ምን ሊሆን እንደሚችል ፒክቸር አደርጋለሁ። ኢቭን በቪዲዮ እንኳን ባይገቡ ማለት ነው ፒክቸር ለማድረግ ሞክራለሁ፣ አንደርስታንድ ለማድረግ ሞክራለሁ። ያ ሰው ነርቨስ ሆኗል፣ እጁን እያላበው ነው ወይስ ያቺ ሰው በጣም ነርቨስ ሆና ነው የምታወራው? ወይስ በፈገግታ በጣም ኤክሳይትድ ሆኖ ደስ ብሏቸው ነው የሚያወሩት? ወይንስ ደግሞ እየዋሹ ነው? አንዳንድ ሰዎች አሉ ይመጣሉ እዚህ አይደል ለራሳቸውን መዋሸት ስለሚፈልጉና በዛ ደስ ስለሚላቸው ብቻ ያላደረጉትን ነገር በሙሉ በቃ ወዲያው እየፈጠሩም ሊሆን ይችላል፣ ወይ ደግሞ ለረዥም ጊዜ ሲደጋግሙት የነበረውን ውሸት አምጥተው ይናገራሉ። አብዛኛውን ጊዜ ፒክ አደርጋለሁ ያለን አውቃለሁ። ግን እነዛን ሰዎች ኢምባራስ አላደርጋቸውም። ምንድነው ማደርገው? እሰማቸውና ኮንቨርሴሽኑን አይከቲት ሾርት አጭር አድርገዋለሁ። ምንድነው አጭር የማደርግበት ዋናው ምክንያት ምንድነው? እነዛ ሰዎች በሚናገሩ ጊዜ ያንን ውሸት እንደሆነ ወይም ደግሞ የሚናገሩት ነገር ጋዘር ያደረኩትን ወይ የሰበሰብኩትን መረጃ አንድ ላይ ወስጄ እነሱን ከማሳፈር ወይም ከማሸማቀቅ ይልቅ ጊዜ ማጥፋት አይጠበቅብኝም። በቃ ኦልሬዲ የለመዱት ሀቢታቸው እንደሆነ ስለምረዳ እተዋቸዋለሁ። ከፊት ለፊት የሆኑ የሚያወራኝ ሰው ከሆነ በቪዲዮ እያወሩኝ ከሆነ ወይ ፊት ለፊት እያወሩኝ ከሆነ እየዋሹ ከሆነ አውቀዋለሁ። ለምንድን ነው ማቅ? አይናቸውን እያየሁ ነው ማዳመጠው። ስራዬ ብዬ አይናቸውን እያየሁ አዳምጣለሁ። ጊዜ ወስጄ ስለማዳመጥ ማለት ነው። አይናቸው አዲስ እነሱ ራሱ ሰምተውት የማያውቁት ኢንፎርሜሽን አምጥተው ከኮንቨርሴሽኑ ወይም ከውይይቱ መካከል ማለት ነው ቅርቅር ሲያደርጉ አይናቸው ብሊንክ ያደርጋል። አብዛኛውን ጊዜ በጣም ብሊንክ ያደርጋል፣ ዳይሉት ያደርጋል። ፒክ ማድረግ ትችላላችሁ። ከንፈራቸው ሺበር ያደርጋል ወይም ደግሞ ይንቀጠቀጣሉ ሲዋሿችሁ። ልጆች ከቤት ሲዋሹ አውቃለሁ፣ በደንብ ነው የሚገባኝ። አንዳንዶቹን ነገሮች ዝም ብዬ አልፋችኋለሁ፣ አንዳንዶቹን ደግሞ ነው ወይዱ ዛት እንደዛ ለምንድን ያልሽው? ለምንድን እንደዛ? ይህንን ነገር መልመድ መቻል አለብን። ሰውነት እንቅስቃሴ። አንዳንድ ሰዎች ሞር ኮንፊደንሱ ሲኖራቸው፣ በራስ መተማመኑ ሲኖራቸው ፍሎው ራሱ በጣም ክሊር ነው የሚሆነው። ምንም አዲስ ነገር የሚጨማምሩት ነገር እንደሌለ ግልጽ ታዩታላችሁ። ኦነስት የሆኑ ሰዎች አሉ። ወደ ነፍስ መግቢያው በር ምን እንደሆን ታውቃላችሁ? አይን ነው። ሰዎችን አይናቸውን ትክ ብላችሁ እዩዋቸው። አንዳንዶቻችሁ ቡዳ ከሆናችሁ እንዳትበሏቸው፣ ግን ትክ ብላችሁ አይናቸው ውስጥ ገብታችሁ በርብሩ፣ መርምሯቸው። የሚዋሹ ከሆነ ፌክ የሆነ ማንነት ካላቸው ከእናንተ ጋር ያላቸው ቅርርብ በጥቅም ላይ የተመሰረተ ከሆነ ለሰከንዶች ብቻ ነው አይናችሁን አይተው ማውራት የሚችሉት። የስ አንዳንድ ሰዎች በባህሪ ኢንትሮቨርት የሆኑና ወይም ደግሞ አይናፋር የሆኑና አይናቸውን እንደዚህ ሰው እያዩ ማውራት ሊከብዳቸው ይችላል። እሱን መረዳት አለባችሁ። ጀጅመንታል እንዳትሆኑ። ግን በሂደት ፕራክቲስ ባደረጋችሁት ቁጥር ሰዎችን ሂዝ ላይ እየዋሸ እንደሆነ አውቃለሁ፣ እየዋሸች እንደሆነ አውቃለሁ፣ ሰውነታቸውም ይነግራችኋል። ስለዚህ ከሰውነት እንቅስቃሴ ብዙ ነገር ተማሩ። የሰውነት እንቅስቃሴ ላንጉጅ ወይም ደግሞ ቋንቋ ራሱን የቻለ ትምህርት አለው፣ ራሱን የቻለ መጽሐፍ አለው። በተለይ በስለላ ድርጅቶች፣ በወንጀል ምርመራ ድርጅቶች ውስጥ በቋሚነት የቦዲ ላንጉጅ ወይም ደግሞ የሰውነት እንቅስቃሴ ቋንቋ ትምህርት ይሰጣል። ከሱ ላይ ብዙ ነገር ፒክ ያደርጋሉ። ሰዎች ሌቦችን የሚይዙበት፣ ውሸታሞችን የሚይዙበት፣ ኢቭን ማለት ነው ሰላይን የሚያውቅበት የሰውነት እንቅስቃሴ አለ፣ ሙቭመንት አላቸው፣ ራሱን የቻለ ሪትም አላቸው። ያንን ሁሉ ያውቁታል። ሆነ አርቲስት የሆነውን ዋሽቶ የሌለ ማንነት ይዞ መጥቶ እናንተ ሊሸውዳችሁ የሚሞክረውን ሰው በቀላሉ ማወቅ ትችላላችሁ፣ ታውቁታላችሁ። ምን በማድረግ ፕራክቲስ። አሁን እንደዚህ ስላችሁ ላከ ጊዜ የለኝም እንደዛ ለማለት ኖ ጊዜ አለሽ። ዊሊንግነሱ አለህ ወይ? ሶሻል አዌርነስህን ወይም ደግሞ ማህበራዊ ግንዛቤህን ከራስህን ከማወቅህ ቀጥለህ ከዛ ራስህን ተቆጣጥረህ ስሜትህን ኮንትሮል አድርገህ ስሜትህን ተቆጣጥረህ ሌሎቹን ለመረዳትና
ለሌሎቹ ለማዘንም ሊሆን ይችላል እኮ የምትረዳቸው፣ ወይም ደግሞ ሌሎቹ በአንተ ላይ አድቫንቴጅ እንዳይወስዱ ወይም ደግሞ አንተን እንዳይጎዱ ወይ አንቺን እንዳይጎዱ ሁሉ ሊሆን ይችላል። ያንን ኪው ወይም ያንን ምልከታውን የምትወስጁ ማለት ነው። በዛ መንገድ የተሻለ የህይወት መስመር እንዲኖርሽ ማድረግ ትችላላችሁ። ሶስተኛው መንገድ ወይም ሶስተኛው ስትራቴጂ ደግሞ ምንድነው? ሜክ ታይሚንግ ኤቭሪቲንግ ነው የሚለው። ጊዜን ሁሉም ነገር ማድረግ ያስፈልጋል። ጊዜ ሁሉም ነገር ለሁሉም ጊዜ አለው የሚባል ነገር ሰምታችሁ ታውቃላችሁ አይደል? ጊዜ በጣም ኢምፖርታንት ነገር። ጊዜን በአግባቡ ለመጠቀም የምንፈልግ ከሆነ በተለይ ከሰዎች ስሜት ጋር ኢንቮልቭ የምናደርግ ከሆነ ታይሚንግ በጣም በጣም ኢምፖርታንት ነው። ይሄ ደግሞ ቢዝነስ ዲሊንግ ውስጥ ለምሳሌ አንድ ሰው ከሰረ እንበል። ከስሮ ያንን ሰው ተቀጥረህ እየሰራህ ከዛ ድርጅት ውስጥ ተቀጥረህ እየሰራህ ከስሮ የቢዝነስ ሪፖርት እያቀረበ ደሞዝ ለምዶ ያልተጨመረ ደሞዝ ጨምረ ልትለው አትችልም። ታይሚንግ የሚባለው ነገር አለ። ቤት ውስጥ እናትህ ተናዳ ወይ አባትህ ተናዶ ጫማ ይገዛልኝ ብለህ ጠይቅና የዛ ታይሚንግ ውጤት ምን እንደሆነ ታየዋል። ጫማ ይገዛልኝ ብለህ ጠይቅ። ልጆች ሁነን አስቡት። ከዛ ባለፈ የትዳር አጋራችን የማይሆን ሙድ ውስጥ ሆኖ ልናገኛቸው እንችላለን አይደለም? ባይዛት ታይም ምን አይነት ኮንቨርሴሽን ምን አይነት ውይይት ነው የሚያስፈልገው? ነገሩን ለማብረድ ተብሎ እኮ ከቤትም ወጣ ይባላል። ምንድን ነው የሚባለው በአባባላችን? ንፋስም ዝቅ ተብሎ እንዲያልፍ ይደረጋል ይባላል አይደል? ታይሚንግ ነው። ሲመጣ ከፊት ለፊታችሁ እያያችሁት ነው። ሀዙ ወደ እናንተ ነው ማዕበሉ እየመጣ ያለው አይደል? የሚበርድበትን መንገድ ለመቀየስ መጀመሪያ ምን ያስፈልጋል? ኩልዳውን ማድረግ መቀዝቀዝ ያስፈልጋል። ነገሮችን ማረጋጋት ያስፈልጋል። ጊዜ መውሰድ ያስፈልጋል። ትዕግስት ሊኖረን ይገባል። አንዳንዶቻችን በጣም ትዕግስት የለን። በፍጹም ትዕግስት የሚባል ነገር የለን። ኢንኮንሲደሬት ነን። ሌላው ሰው የሚያደርገውን ነገር ልናደርግ እንኳን አንሞክርም። ኢትስ ሪሊ ሳድ። ብዙ ሰዎች በዚህ እንዴት እንደምንሸወድ ራሱ አይገባኝ። ሶ ታይሚንግ ኢዝ ቨሪ ኢምፖርታንት። ኢሞሽናሊ ኢንቴሊጀንት ለመሆን በአእምሮ ወይ በስሜት ለመብሰል ምን ማድረግ ያስፈልጋል? ጊዜን በአግባቡ መጠቀም ወይም ደግሞ ጊዜውን መጠበቅ። አንዳንዶቻችን መቼ መናገር አለብን መቼ መናገር የለብንም፣ አሁን ብናገር ምን ይሆናል ምናምን ብለን እንኳን አስዩም ማድረግ ወይም ደግሞ ማሰብ አንፈልግም። ምክንያቱም ለሌሎቹ ሳይሆን ለራሳችን ብቻ የምናስብ ከሆነ ሰዎች በእናንተ ስሜት ላይም እንደዛ ሲያደርጉ ካያችሁ በደንብ ተጠንቀቋቸው። እነዛን ሰዎች ኦኬ፣ ወድቃችኋል፣ እያዩአችሁ ነው አይደል? መጥተው እዛ ላይ ከወደቃችሁበት ላይ ምሳር አምጥተው የሚቀጠቅጧችሁ ከሆነ ማለት ነው ከእናንተ ጋር ያላቸው ሪሌሽንሽፕ እንደገና ማጤን ይኖርባችኋል። ቆም ብላችሁ ነገሮችን ማየት አለባችሁ። ምክንያቱም እነዛ ሰዎች በአእምሮ ወይም በስሜት የበሰሉ ሰዎች አይደሉም። ይህንን ደግሞ በየቀኑ ፕራክቲስ ማድረግ የምትችሉት ነገር ነው። ስራ ቦታ ቅድም ብያችኋለሁ። ስራ ቦታ የስራ ባልደረባችሁ ቤት ውስጥ ወይም ቤቷ ውስጥ የትዳር አጋራቸው ጋር ችግር ተፈጥሮባችኋል እንበል እና ፕሮጀክት አላችሁ፣ መስራት ያለባችሁ ፕሮጀክት። ፊቷን ጥላ ደብሯት ከፍቷት ወይ ደብሮት ከፍቶት መጠዋል ቢሮ። ስትገናኙ ቅድም እንደነገርኳችሁ ሰውነታቸውን ታነባላችሁ። ከዛ አይ ኦኬ ሁሉ ነገር ሰላም ነው? ምን ሆነ ነው? ምን ሆነሽ ነው? እኔ ልረዳህ የምችለው ነገር አለ? ማውራት የምትፈልገው ከሆነ ላዳመጥህ እችላለሁ ልትሏቸው ትችላላችሁ። ጀስት ወክ አብራችሁ አድርጉ። ጊቭ ደም ታይም። ጊዜያችሁን በጥንቃቄ መጠቀም አለባችሁ፣ ግን ጊቭ ደም ታይም፣ ጊዜ ስጧቸው፣ አዳምጧቸው። ከዛ የእናንተን ቪው ከጠየቋችሁ ምን ታስባለህ ካሏችሁ ንገሯችሁ። ካልሆነ ግን አትሊስት የሚያዳምጣቸውና ቬንት ማድረግ ነው የፈለጉት በዛ ሰዓት ስለ ፕሮጀክት ወይም ደግሞ ስላበደራችኋቸው ብድር ወይም ደግሞ ምን ማድረግ አለባችሁ ስለሚለው ነገር ስለዛ ነገር በፍጹም ጊዜ ወስዳችሁ ያንን ነገር መሀል ላይ አትቀርቅሩት። ከቁስል ላይ እንጨት እንደመስደድ ስለሚሆን ማለት ነው። እና ታይሚንግ ኢዝ ኤቭሪቲንግ። ጊዜ አጠባበቅ ሁሉንም ነገር ስለሆነ እሱ ላይ ጥንቃቄ ያስፈልጋል። አራተኛው ክህሎት ደግሞ ምንድን ነው? ሁልጊዜም ቢሆን መጠባበቂያ ጥያቄ መያዝ። መጠባበቂያ ጥያቄውን በወረቀት ጽፋችሁ ልትይዙት ትችላላችሁ፣ ወይም ደግሞ አስባችሁበት በስነ ስርዓት አእምሯችሁ ውስጥ ትይዙታላችሁ። ይህም የሆነው መቼ ነው? ስብሰባ ሲኖራችሁ፣ ከሰዎች ጋር ግንኙነት ኖራችሁ ተገናኝታችሁ የምትወያዩት ነገር ሲኖር፣ ከትዳር አጋራችሁ ጋር ውይይት ሲኖራችሁ፣ ከቤተሰብ አባል ጋር ውይይት ሲኖራችሁ፣ በማንኛውም አስፔክት መጠየቅ ያለባችሁ ነገር ምንድን ነው? ኦኬ እዚህ ጋር እንደዚህ አልገባኝም፣ በዚህ መንገድ ብታስረዳኝ፣ በዚህ መንገድ ብታስረጅኝ ብላችሁ ጠይቋቸው። ይህንን በመጠየቅ ምን ማድረግ ትችላላችሁ? አንደርስታንዲንጋችሁን እያሰፋችሁ ትሄዳላችሁ። ከመደናበር ዳት ሚንስ ቀድማችሁ ጥያቄ አዘጋጅታችኋል። መጠባበቂያ ጥያቄ አላችሁ። ከኋላ ኪሳችሁ በትንሽ ካርድ የያዛችሁት መጠባበቂያ ጥያቄ አላችሁ። ይሄ ምንድን ነው? ኦክዋርድ የሆነ ወይም ደግሞ አንዳንድ ውይይቶች ላይ ካስተዋላችሁ ውይይቱ ያልቅና 10 ሰከንድ 20 ሰከንድ ምናምን ጸጥታ ሲኖር
ኦኳርድ ይሆናል፣ ወይም ደግሞ የሆነ ብዙም ደስ የማይል አየር ይኖረዋል። ያንን ለመስበር ጥያቄዎች አዘጋጁ። ፕሮባብሊ ጥያቄም ላይሆኑ ይችላሉ። አይስ ብሬከር የሚባሉ አሉ፣ ውይይቶች አሉ አይደል? ጀስት ውይይቱን ነፍስ እንዲዘራበት የምታደርጓቸው እንደዛ አይነት ነገሮችን አዘጋጁ። ካዘጋጃችሁ በኋላ አሁን እኔ ለምሳሌ ፐርሰናል ኮችንግ ስሰጥ ጥያቄ እጠይቃለሁ። ጀስት ጥያቄ ጠይቄ ለምሳሌ ኮች የማደርገው ሰው ወይም ማደርጋት ሰው ስለ ልጅነት ታሪካቸው ያወሩ ሊሆን ይችላል፣ ወይም ስለ ላይፋቸው የተለያየ ነገር ያወሩ ሊሆን ይችላል። እስከሚጨርሱ ጠብቅና ኦኬ ከዚህ አንጻርስ እንዴት ነው ላይፍ በዚህ መንገድ ብዬ ጠይቃለሁ። ጥያቄ አያቆም፣ ይቀጥላል። ከዛ ምንድን ነው ኢቭን እነሱ የማያውቁት ከውስጣቸው የተደበቀ ግን ጃይጋንቲክ የሆነ ትልቅ የሆነ ግድንግድ የሆነ ነገር ከፊት ለፊት መጥቶ ቁጭ ይላል። ያንን እንዴት መፍትሄ መስጠት እንዳለባቸው ማስተማር እችላለሁ። ለምን? ብዙ ጥያቄዎች ስላሉ፣ ጥያቄ መጠየቅ ስለምችል። ካለመጠየቅ ደጃዝማችነት ይቀራል። ፕላስ ምንም ቢሆን ማለት ነው የሞኝ የሚባል ጥያቄ የለም። ጥያቄ ከመጠየቅ ወደኋላ አትበሉ። ካለመጠየቅ ደጃዝማችነት ይቀራል። በመጠየቃችሁ በጣም ብዙ ነገር ነው የምታተርፉት። እኔ አንዳንድ ሰዎች በጣም ነው የሚያስደስቱኝ። በየስብሰባው ጥያቄ ከመጠየቅ ወደኋላ የማይሉ አሉ። አንዳንዶቹ በቃ ላይክ ሙሉ ኮንፈረንሱን ወይ ሙሉ ስብሰባውን በቁጥጥራቸው ስር ሊያደርጉት ይችላሉ፣ እነሱ ብቻ በመጠየቅ ማለት ነው። ነገር ግን ሲበዛም ልክ ላይሆን ይችላል። ግን መጠነኛ በሆነ መንገድ እየጠበቃችሁ እየታገሳችሁ ጥያቄ መጠየቅና ከዛ ባለፈ ደግሞ በኋላ መጨረሻ ላይ ደግሞ እንደ መጠባበቂያ ልትይዙት የሚገባ ጥያቄም ሊኖራችሁ ይገባል። አምስተኛ፣ በውይይት ጊዜ ስትወያዩ ኖት አትያዙ። ይሄ ምን ማለት መሰላችሁ? ኖት ያዙ ግን አትያዙ። እንዴት እንደሆነ ላስረዳችሁ። ብዙ ጊዜ ኖት እየያዛችሁ ማለት ነው ውይይት የምትወያዩ ከሆነ ብዙ ነገር ሚስ ታደርጋላችሁ። በቪዲዮ ኮንፈረንስ ሊሆን ይችላል፣ በአካል ተገኝታችሁ ሊሆን ይችላል፣ ፊት ለፊት እንደዚህ ጠረጴዛ ፊት ለፊት ቁጭ ብላችሁ ሊሆን ይችላል፣ በስልክ ሊሆን ይችላል። ቪዲዮ ማነው እያዳመጣችሁ ያንን ሰው ፕሬዘንቴሽን ሊሆን ይችላል፣ ውይይቱን እያዳመጣችሁ ኖት የምትይዙ ከሆነ መሀል ላይ ዋናውን ነጥብ ሚስ ልታደርጉ ትችላላችሁ። ኖቱን ለመጻፍ እየተጣደፋችሁ መሆን ያለበት ምንድን ነው? ኖት ያዙ። ነገር ግን ስትይዙ ሙሉ ሰዓቱን እንደዛ አታሩ። እያዳመጣችሁ መሀል ላይ የተወሰነ ኖት ትይዛላችሁ። አሁን ይሄ የማስታወስ ችሎታችሁን እየገነባችሁ እያዳበራችሁ ትሄዳላችሁ። ከዛ በተጨማሪ አቴንሽን መስጠታችሁን ለዛ ውይይት ትኩረት መስጠታችሁን ኢንትረስትድ መሆናችሁን ታሳዩበታላችሁ። የስ ሁሉም ውይይት ኢንትረስቲንግ ላይሆን ይችላል፣ ወይም ደግሞ የሚያጓጓ አስደሳች ላይሆን ይችላል። ነገር ግን አስደሳች እንኳን ባይሆን በተቻለ መጠን ማለት ሪስፔክትፉል መሆን አለብን፣ ወይም ደግሞ በክብር መጨረስ አለብን። ነገ ከነገ ወዲያ እዛ መድረክ ላይ ልንቆም እንችላለን፣ ወይም ደግሞ የእኛ ተርታ ደርሶ እኛ ምን ልናደርግ እንችላለን? ልንናገር እንችላለን። ውይይት ለሚወያዩ ሰዎች የራሳችን ፖይንት ልናስቀምጥ እንችላለን። ባይዛት ታይም ብድር በምድር እነዛ ሰዎች የኛ አዳማጭ የሆኑና ምንድነው ቦርድ ይሆናሉ። ሰው ደግሞ ከፊት ለፊታችሁ ቦርድ እንደሆነ ወይም እንደሰለቸው ምናምን የምታዩ ከሆነ በእናንተ ኮንፊደንስ ላይ ትልቅ ሚና አለው። በጣም ነው የሚጎዳችሁ። ስለዚህ ምንድነው ብታደርጉት? ታዳምጣላችኋል። እኔ አሁን ምንድነው ማድረገው? አዳምጣለሁ፣ ከዛ ኖት ይይዛለሁ። በተቻለ መጠን ሳላይ ኖት ለመያዝ ሞክራለሁ። ጭንቁርቁር እንዳይል ግን አየት አድርጌ ያዝ፣ ቶሎ ጻፍ፣ ከዛ አየት አድርጌ ቶሎ ጻፍ ለማድረግ ሞክራለሁ። ይሄ ከምን የሚመጣ ነው? የሚናገሩትን ነገር ሚስ እንዳላደርግ። አንዳንድ ነጥቦች አሉ፣ በጣም ጠቃሚ የሆኑ ነጥቦች። እነዛን ነጥቦች ሚስ ካደረጋችኋቸው ኮምፕሌትሊ ከመስመር ወጣችሁ ማለት ነው። ከሀዲዱ ውጭ ነው የምትሆኑት። ያ እንዳይፈጠር ስለሚረዳ ኖት በውይይት ሰዓት አትያዙ ማለት ይሄ ነው። ግን ኢዳዝሚን ኖት አትያዙ ወይም ማስታወሻ አትያዙ ማለት አይደለም። አቴንሽናችሁን ማጆሪቲ ኦፍ ዘ ታይም ወይም በአብዛኛው ሰዓት ትኩረታችሁን ወደ ተናጋሪው ወይም ደግሞ ውይይት ወደሚያቀርበው ሰው ይሁን። አይናቸውን እያያችሁ የሰውነት እንቅስቃሴያቸውን እያያችሁ ቢሆን ይመረጣል። የማህበራዊ ስብሰባዎች ወይም የማህበራዊ ግንኙነቶች ሲኖሩ በአብያተ ክርስቲያናት፣ በመስጅድ፣ በቀበሌ ሊሆን ይችላል፣ በተለያዩ ማህበራዊ ግንኙነቶች እድር፣ ቁብ ሊሆን ይችላል። የተለያየ ቦታ ስንገኝ ወይም ስብሰባ ቦታ፣ ስራ ቦታ ሊሆን ይችላል ስንገኝ ቀድመን ፕላን እናደርግ፣ ቀድመን እናቅድ። ይሄ ማለት ምን ማለት ነው? ለምሳሌ ራት ግብዣ ተጠራን። ራት ግብዣ ተጠርተን ዳቦ ወይም የሆነ ነገር ይዘን መሄድ ሊኖርብን ይችላል። እዛ የራት ግብዣ ማለት ነው። ይዘን የምንሄደውን ነገር ላስት ሚኒት 10 ደቂቃ ሲቀረን ለማስታወስ አንሞክር። ወይም ደግሞ ከደረስን በኋላ ለምንድን ነው ያላመጣሁት? እያሰብኩት ነበር እኮ። ኖ ቀድመህ ግዛው፣ ቀድመሽ ግዢው፣ ቀድመህ አዘጋጅ። ማስታወሻ ደብተራችሁ ላይ ስልካችሁ ላይ ሊሆን ይችላል ሪማይንደር አስቀምጡ። ያንን ያስቀመጣችሁትን ሪማይንደር ልክ ኖቲፊኬሽኑ ወይም ደግሞ ማስታወቂያው ተመልሶ ሲመጣላችሁ ወደ እናንተ ወዲያው አድርጉት። ይሄ ምንን ይረዳችኋል?
ፕሮክራስቲኔሽንን ለመቅረፍ ይረዳችኋል። ስለዚህ ምንድነው ቀድማችሁ ተዘጋጁ። ቀድማችሁ የተዘጋጃችሁበትን ነገር ደግሞ በተግባር አድርጉት። በኋላ አድርገዋለሁ ችግር የለም አረሳውም። ኖ ትረሳዋለህ። ለምን? በቀን ውስጥ እስከ 50 ሺህ ሀሳብ አእምሮ ውስጥ አእምሮሽ ውስጥ እንደሚመላለስ አትርሱ። በዛ ላይ ደግሞ ጦጣው የአእምሯችሁ ክፍል ሁልጊዜም ማለት ነው እንድትረሱ ነው የሚፈልገው። ለምን? በኋላ ትናደዳላችሁ። ስትናደዱ ማን ነው ደስተኛ የሚሆነው? ጦጣው። ዋይ? ሙዙን ያገኛል። ሙዙን ለማግኘት መናደድ አለባችሁ፣ ዲፕረስድ መሆን አለባችሁ፣ ማለቃቀስ አለባችሁ፣ እንቅልፍ ማጣት አለባችሁ፣ ሶሻል ሚዲያ ላይ ተጥዳችሁ በጸጸት መሞላት አለባችሁ። ይህ ሁሉ እንዲሆን ደግሞ ጦጣው አውቶኖመስ ስለሆነ በራሱን የቻለ ግዛት ስለሆነ ያለው ከሪዝን ከሚያደርገው ወይም ደግሞ ከአመንክዮ አእምሯችሁ ወጣ ያለ ስለሆነ ምንድን ነው የሚያደርገው? ፎርጌት ኢት። ከዛስ በኋላ ላይ ያደርገዋለሁ ሲል የነበረው ጭራሽ ሳያደርገው ይሄዳል ማለት ነው። ከዛ እዛ ዲነር ከሄዳችሁ በኋላ ደግሞ የተለያዩ የማታውቋቸውን ሰዎች ታገኛላችሁ። ስም ጠይቁ። ካልገባችሁ አስረዳኝ ስምህን። ቅድም ስለ ስም ነግሬያችኋለሁ። ስምህ ትርጓሜው ምንድን ነው? ወይ ስምሽ ትርጓሜው ምንድን ነው? እንዴት ነው ስፔል የምታደርገው? እንዴት ነው ስምህን የምታነበው? ፕሮናውንሴሽኑ እንዴት ነው? አንዳንድ ፕሮናውንሴሽን የሚከብዱ ከሆነ ምንድን ነው የምትሉት? ሾርት ፎርሙ ምንድን ነው? እኔ ለምሳሌ ለአከ ማርያም የሚለውን አንዳንዶቹ ላይሉት ይችላሉ እና ይጠይቁኛል። ጀስት ኮል ሚ ለአከ እላቸዋለሁ። አይ ዶንት ማይንድ አንደርስታንድ። ለምን? ቋንቋቸው አይደለም ከባድ እንደሚሆን አውቃለሁ፣ ግን ጠይቋቸው። ከዛ ከጠየቃችሁ በኋላ እነዛ ሰዎች ደግሞ የሚሰሩት ቢዝነስ በጣም ኢንትረስቲንግ ነው። አንዳንድ ማወቅ ያለባችሁ ነገር ተማሪው ዝግጁ ሲሆን አስተማሪው ይመጣል የሚባል ነገር አለ አይደል? ያ ማለት ልትሰሩ ያሰባችሁት ቢዝነስ አለ፣ አእምሯችሁ ውስጥ የሚመላለስ በጣም በርኒንግ ዲዛይር አለ፣ የሚያቃጥል ምኞታችሁ አለ አይደል? በጣም በቃ እንደሚሳካ አምናችኋል። የሆነ ቦታ ለራት ተጋብዛችሁ ሂዱ። እዛ የምታገኙት ሰው ያንን ቢዝነሳችሁ እንድታሳኩ የሚያግዛችሁ ፖቴንሻል ያለው ወይም ደግሞ ሪሶርሱ ያለው ሰው እንደሚሆን አትጠራጠሩ። ልክ ያ እንደሆነ ስታውቁ ቶሎ ብላችሁ ቢዝነስ ካርድ መቀበል አለባችሁ፣ ወይም ደግሞ ስልኩን መቀበል ይኖርባችኋል። ግን ወደዛ ስትሄዱ ሰው ለመተዋወቅ፣ ሀሳብ ለመለዋወጥ፣ ለመማር፣ ለመወያየት ነው የሚሄደው ብላችሁ ማትሄዱ ከሆነ ያንን ቢዝነስ ካርድ ሳትቀበሉ ስም ሳትጠይቁ ነው የምትመለሱት። ለምን? እዛ ሁናችሁ የምታስቡት ትታችሁት ስለመጣችሁት ወይ ይዛችሁት ስላልመጣችሁት ጊፍት ነው የምታስቡት ማለት ነው። ከዛ በኋላ ደግሞ እዛው ውስጥ ሌላ አንድ ሰው ወይም አንዲት ሴት ትኖራለች ወይ አንድ ሰው ይኖራል። የሆነ ደብሯቸው ምናምን አይታችሁ ማውራት ትፈልጋለህ ምናምን ብላችሁ እነዛን እንኳን አፕሊፍት ለማድረግ ወይ ስሜታቸውን ለማነሳሳት እንኳን አትችሉም። ለምን? አእምሯችሁ ኦልሬዲ የት ነው ያለው? ከኋላ ከቤት በጸጸት ተሞልቶ ነው ያለው። ያ እንዳይሆን ምን ማድረግ አለባችሁ? ቀድማችሁ ተዘጋጁ። ማህበራዊ ግንኙነት ስብሰባ ሲኖራችሁ የምትሄዱበት ቦታ ሲኖር ማለት ነው። ከዛ በመቀጠል ሰባተኛው እቅድ ወይም ደግሞ ሰባተኛው ስትራቴጂ ደግሞ ምንድነው? ኮተት ወይም ዝባዝንኬ የሆኑ ነገሮችን አስወግዱ ወይም ደግሞ አጽዱ ይላል። ሶሻሊ አዌር ለመሆን ወይም ደግሞ በማህበራዊ ህይወታችን ውስጥ ግንዛቤው እንዲኖረን በግንዛቤያችን ብቁ እንድንሆን ምንፈልግ ከሆነ ምን መሆን አለብን? ፕሬዘንት መሆን አለብን። ዲስትራክሽኖችን ወይም ደግሞ የሚያወዛግቡንን ወይም የሚያዘናጉንን ነገሮች ማጽዳት አለብን። ያ ከአእምሯችን ከውስጥ ነው የሚጀምረው። አእምሯችን ውስጥ ብዙ ኮንቨርሴሽን አለ። አሁን እኔ እንዲህ እያወራኋችሁ ስልኬ ዛጋ ሜሴጅ ሲገባ ይቸዋለሁ። ስልኬ ሜሴጅ ሲገባ ይቸው ማን እንደላካ ይቸዋለሁ። ከዛ አእምሮ ምን ይላል? በዚህ ምክንያት ነው ሁለት ሜሴጅ ሲገባ ይቸዋል፣ በዚህ ምክንያት ነው ሜሴጁ የተላከው፣ በዚህ ምናምን ይላል። ግን ራሴን በደንብ ስላለማመድኩት ተማነበው መጽሐፉን ይኸው ሊትራሊ እያነበብኩላችሁ ነው አይደል? ከዚህ እንግሊዝኛው መጽሐፉ አለ። ከዚህ ላይ ነው እያየሁ ምነግራችሁ እያስረዳኋችሁ ያለሁት። ይህንን ከማቅረብና የሐሳቤን ፍሎ ከማድረግ ወደኋላ እንዳይገድበኝ ግን ምንድነው የማደርገው? ጦጣው ስቶፕ ዴር ኢትስ ኖት ታይም። ስጨርስ እደርስበታል። ዋይ ክለተር ክሊር ማድረግ ስለተለማመድኩ ማለት እንጂ እኔ ከእናቴ ወር ተምሬው ወይም ደግሞ በተፈጥሮ ያገኘሁት ምናምን አድርጋችሁ እንዳታስቡ። ሰምታይምስ ኮሜንቶችን ላነብ ሁሉ እችላለሁ። በጣም ዲስትራክት የሚያደርጉ ኮሜንቶች ሊኖሩ ይችላሉ። ዱ አይ ማይንድ? ኖ። ሌሎችን ሰዎች አቢዝ የሚያደርጉ ሰዎች ከሆኑ የስ ፕሮባብሊ። ከዛ ውጭ ግን ምንድነው እዚህ ውስጥ ያለው ክለተር? እንትና እኮ እንደዚህ ያለ ለዚህ ነው። ቅድም እኮ እንትና ደውሎልህ እንደዚህ ያለ፣ ደውላልህ እንደዚህ ያለ፣ ቴክስት ያደረገችልህ እንዴ እንደዚህ ያለ አደረጉት። ኖ። ያንን ሁሉ ክለተር ምንድነው? ያንን ሁሉ ኮተት ምን ማድረግ አለባችሁ? ዲክለተር ማድረግ አለባችሁ፣ ማውጣት አለባችሁ። ከአሁን በፊት ለ7 ሳምንት የሰጠው ትሬኒንግ አለ። ፕሮክራስቲኔሽንን ወይም ደግሞ ነገሮችን የማዘግየት አባዜን ለመቅረፍ የሚረዳ የ7 ቀን ስትራቴጂ። ልክ እንደዛ ሁሉ አእምሯችን ውስጥ ገብተን ምንድነው ክሎግ የተደረገውን ወይም ደግሞ በቆሻሻ ፔስታል የተሞላውን የአእምሯችን ክፍል ክሊር ማድረግ አለብን። ኮንትሮል ሊኖረን ይገባል። ሰልፍ ማኔጅመንት የሚመጣው ከዛ ነው።
ከዛ ሶሻሊ አዌር ለመሆን ስለሚረዳን ማለት ነው። ምክንያቱም እዚህ ውስጥ ክራውድድ ከሆነ ምንድነው የሚሆነው? የምንፈልገውን ነገር ለመናገር የምንፈልገውን ነገር ለማየት ጊዜ አይሰጠን። ሶሻሊ አዌር ልንሆን አንችልም። ሰዎችን ልንረዳ አንችልም። ማህበረሰቡን ልንረዳ አንችልም። በዙሪያው ያለውን ነገር ልናስተካክል እድሉን አይሰጠንም። ስለዚህ ምን ማድረግ አለብን? ክለተሩን ማጽዳት አለብን። ቤታችሁን አጽዱ ነው። ይህ እንዲሆን ከሚያደርጉት ነገር ቅድም እንዳልኳችሁ እዚህ ውስጥ ያለው ኮንስታንት ኮንቨርሴሽን ወይም ደግሞ ውይይት፣ ያልተጣመረች ነፍስ ወይም ደግሞ ዘ አንቴተርድ ሶል የሚለው መጽሐፍ ላይ the voice inside your head አእምሯችሁ ውስጥ ያለው ድምፅ ወይም ደግሞ አእምሯችሁ ውስጥ የሚኖረው ደባል አኗኗሪ። አንዳንዶቻችሁ ቻይልድ ኬር፣ ይሄ ቻይልድ ኬር የሚባል ህጻናት ሲንጫጩበት የሚውሉት የአንዳንዶቻችሁ እንደዛ ላይክ ቱ ሜኒ ደባል አኗኗሪ ነው ያላችሁ። ሩሜት፣ አንዱ ሩሜት እዛ ጋ ሲጸዳዳ ታዩታላችሁ። አንዱ ሩሜት እዛ ጋ እያለቀሰ ታዩታላችሁ። አንዱ ሩሜት ኪችኑን አያጸዳም። አንዱ ሩሜት አልጋ መኝታ ቤቱን አያጸዳም። አንዱ ሩሜት ሾፒንግ ስፕሪ ላይ ነው ያለው። አንዱ ሩሜት ደውሎ ሰው ጋር እየተሰዳደበ ነው። አንዱ ሩሜት ሶሻል ሚዲያ ላይ ቁጭ ብሎ ሲዘባርቅ ነው የምታገኙት። ያ ሁሉ ግን እዚህ ውስጥ ናቸው ያሉት ተሰባስበው። ምንድነው? ክሊን አድርጉትና ኮንትሮል አድርጉት። ለእናንተ እንዲሰራ አድርጉት። የእናንተ ሰብኮንሽስ ማይንድ፣ ጦጣው የአእምሯችሁ ክፍል፣ ዝንጀሮ የአእምሯችሁ ክፍል፣ መሬቱ በሴት ማህፀን የሚመስለው የአእምሯችሁ ክፍል፣ ስሜታዊ የአእምሯችሁ ክፍል ከእናንተ ቁጥጥር ውጭ መሆን የለበትም። ማንም ሊነዳው፣ ማንም ሊያስተዳድረው፣ ማንም እንደፈለገ ሊያንከረባብሰው አይገባም። ዩ ሃቭ ቱ ቢ ካፒቴን፣ አለቃው መሆን አለባችሁ። መሪውን መጨበጥ አለባችሁ። የመርከብ ካፒቴን ለተሳፋሪ ኑ መርከቡን ዘውሩት ምናምን ብሎ ይሰጣል። ከመቼ ወዲህ? ይሄ እኮ ሰውነታችሁ መርከብ ነው። ባይዘወይ ኮንሽስ ማይንዳችሁ ካፒቴን እኮ ነው። ሰብኮንሽስ ማይንዳችሁ ምንድን ነው? ከውስጥ ያሉት መርከብ ሰራተኞች ናቸው። ስለዚህ ካፒቴኑ ተሳፋሪዎች አሉ፣ በቀን ተቀን በህይወታችን የምናገኛቸው። እኛ ጆርኒ ላይ ነው ያለ ነው አይደለም? እዛ ጆርኒ ላይ ሆነን እዛ የምንሄድበት መንገድ ላይ ሆነን ኤግዚታቸውን የሆነ ሰዓት ላይ ለሚያደርጉ ሰዎች ብትሰጧቸው ኤግዚት አደረኩ ብለው እናንተን ገደል እንደሚከቷችሁ አታውቁም። ስለዚህ ስቶፕ ዱይንግ ዳት። ዶንት ጊቭ ደም የሆነ የእናንተን ኢነርጂ አትስጧቸው። በጣም ቫሉዌብል የሆነ ኮሞዲቲያችሁ ነው ጊዜያችሁ፣ አእምሯችሁ፣ ጉልበታችሁ። ስለዚህ እሱን ለምንድን ነው ለሰው እንትን ብትሉ? ስለዚህ ያ እንዳይሆን ክለተሩን ዲክለተር ማድረግ ያስፈልጋል። አእምሯችሁን እዚህ ውስጥ በመግባት ስቴፕ ባይ ስቴፕ ዲክለተር ማድረግ ስለምትችሉ ማለት ነው። ይህንን ለማድረግ ከሰዎች ጋር በሚኖራችሁ ውይይት ሰዎቹ እስኪጨርሱ ድረስ ጠብቋቸው። ሁሌም ይሄ ፖሲብል አይደለም፣ ይከብዳል። አንዳንድ ሰዎችን ማስቆም ሊኖርባችሁ ይችላል። ለምን? ዝም ካላችኋቸው ኮንቨርሴሽኑ አንድ ቀን ሁሉ የማይበቃቸው ሰዎች አሉ። ማለት እንዴት አውርተው የቱ ጋር ፉል ስቶፕ እንዳለ የቱ ጋር 4 ነጥብ እንዳለ መረዳት የሚከብዳቸው። እንዳልኳችሁ ሶሻል አዌርነሳቸው ገና ብዙ ያላዳበሩ ሰዎች፣ እነዛ ሰዎች ኢንሄረንትሊ ችግር አለባቸው ማለት ሳይሆን ያዳበሩት መጥፎ ባህሪ አለ። ዝም ብሎ ጀስት ራሳቸውን ብቻ የሚያዳምጡ ሰዎች አሉ አይደል? ሌላውን ሰው ማስወራት የማይፈልጉ፣ ሌላው ሰው ሲያወራ ጀስት ምንም የማይመስላቸው፣ ግን አንዱን ሳይጨርሱ ሀሳብ ወደ ሌላ ዘለው ሌላ ቦታ የሚሄዱ ሰዎች፣ ፉል የሆነ ሴንቴንስ የማይናገሩ ሰዎች። እንደዚህ አይነት ሰዎች ሲኖሩ ካም ቱ ዘ ፖይንት ብላችሁ ልታስቆሟቸው ትችላላችሁ። ነገር ግን ኢንተራፕት አታድርጓቸው። እዚህ ውስጥ ያለውን ክለተር አቮይድ ለማድረግ ከፈለጋችሁ ኢንተራፕት አታድርጓቸው። ምክንያቱም ያንን ኢንተራፕት የምታደርጉ ከሆነ እዚህ ውስጥ ምንድነው ኮንቨርሴሽን ፈጠራችሁ ማለት ነው። ይህን ሰው ላስቁመው፣ እንደዚህ ማለት የለበትም ምናምን እያላችሁ ነው። ባይዛት ታይም በምንም አይነት መልኩ እነዛ ሰዎች የሚያወሩትን ነገር አትሰሟቸውም። ትርጉም የለውም። ጊዜያችሁን፣ ጉልበታችሁን፣ አእምሯችሁን የምታባክኑት እናንተም መጨረሻ ላይ መጥፎ ባህሪ፣ መጥፎ ልማድን ይዛችሁ የምትሄዱ ማለት ነው። ከዛ ሲቀጥል ደግሞ ራሳችሁን ካች ማድረግ አለባችሁ። በተለይ እንደዚህ አይነት ነገሮች ሲኖሩ ራሳችሁን መያዝ ይጠበቅባችኋል። ከዛ ያን ሰው የሚናገረው ፊቱ ላይና የሚናገረው ቃላቱ ላይ ብቻ ትኩረት አሉ። ሌላውን ነገር ጀስት አውቲቱን አድርጉት፣ እዚህ ውስጥ ያለውን ጫጫታውን ማለት ነው። ከዛ ልክ እንደዚህ አይነት ነገር ሲሆን ያ ሰው ራሱ በራሱ ጊዜ ሀሳቡን ቶሎ መቋጨት ይፈልጋል። ታውቃላችሁ፣ የሰው አይን በጣም ፓወርፉል ነው። እያያችሁ የሆነ ሰው ተከብሎ እያያችሁ የሚያዳምጣችሁ ከሆነ ነርቨስ ሁሉ ሊያደርጋችሁ ይችላል ሰምታይምስ። ስለዚህ ቶሎ ብሎ ሀሳቡን መቋጨትም ይችላል። ቀጥሎ ወደ ውይይታችሁ መሄድ ስለምትችሉ ማለት ነው። ከዛም ባለፈ ደግሞ ስትወያዩ ከሰዎች ጋር ለመማርና ለማዳመጥ መሆን አለበት፣ ለመስማት አይደለም። ለመማርና ለማዳመጥ። ማዳመጥ ሲባል ኢንተርናላይዝ አድርጎ ኢንፎርሜሽኑን፣ መረጃውን ወደ ጠቃሚ ነገር መቀየር ማለት ነው። እዛ ውስጥ የሆነ ኢንፎርሜሽኑን ወደ የሚጠቅማችሁ ነገር ወይም ወደሚጠቅማቸው ነገር መቀየር እንድትችሉ ስለሚረዳ። ግን ብዙዎቻችሁ መስማት እንጂ ማዳመጥ የማትችሉበት አጋጣሚ ስለሚኖር እሱ ላይ ሶሻል አዌርነሳችሁን ማስተካከል ያስፈልጋል። ፕላስ ደግሞ
8ኛው እቅድ ምንድነው? አሁንን መኖር። አሁንን መኖር ምንድነው ጥቅሙ? እዚህ ላይ ምን ይላል? ልክ እንደ ህፃን ሁኑ ነው የሚለው። ህፃናትን ተመልከቷቸው። ባይዘው ይሄ ኢቭን ቅዱሳት መጽሐፍቶችም የሚነግሯችሁ እሱ ነው። እንደ ህፃናት ካልሆናችሁ እንዴት የአባቴን መንግስት ልትወርሱ ትችላላችሁ ይላል። ህፃናት ንጹህ ናቸው። ለምን? ስለ ትላንት አያስቡም። አይደለም ስለ ትላንት፣ ከአንድ ደቂቃ በፊት ስለሰበሩት ብርጭቆ ህፃናት ትዝ አይላቸውም። ወይም ደግሞ ከፊት ለፊታቸው ስለሚጋጩት ግድግዳ አይደለም የሚያስቡት ህፃናት። በዛ ሰዓት እነሱ ሱፐርማን ናቸው። በዛ ሰዓት እነሱ ባትማን ናቸው። በዛ ሰዓት እነሱ በቃ ዳዊት ጎልያድን የጣለው ዳዊት ናቸው፣ ጀግና ናቸው። ፋይታቸው እነሱ ዋር ጦርነት ላይ ናቸው፣ አሸናፊ ናቸው። ዓለምን እየተቆጣጠሩ ነው። በተለይ ቃቃ ሲጫወቱ ካያቸዋቸው ማለት ነው። እግር ኳስም ሲጫወቱ ተመልከቷቸው። ህፃናትን እንዴት ኢንጆይ እንደሚያደርጓት ሞመንቷን ማለት ነው። ለነሱ እያንዳንዷ ሞመንት በጣም ኢምፖርታንት ናት። ስለዚህ እናንተም እኔም ምን ብናደርግ ጥሩ ነው? እንደ ህፃናት የምንሆንበት ጊዜ መፍጠር መቻል አለብን ለራሳችን። አሁንን መኖር። ይህንን ብዙ ጊዜ በተለያየ መንገድ እገልጸዋለሁ። አንድ ኤግዛምፕል ልስጣችሁ። የነገ ማንነታችን ከፊት ለፊታችን ያለ ፀሐይ ብርሃን ብላችሁ አስቡት። የትላንት ማንነታችን ከኋላችን መሬት ላይ የወደቀ ጥላ ብላችሁ አስቡት። መሬት ላይ ተነጥፏል፣ እኛ ቆመናል። ፀሐይዋ ከፊት ለፊታችን ካለች ጥላችን ያለፈው ታሪካችን ሊረዝም ይችላል። ችግር የለውም። ወደ ፀሐይዋ እንጠጋ። ልክ ፀሐይዋ መሀል ላይ ስትመጣና ስታሞቀን ሴንተር ስትሆን ጥላው እየቀነሰ እየቀጨጨ ስለሚሄድ፣ ግን ወደኋላ የምትዞሩ ከሆነና ጥላችሁን የምታዩ ከሆነ ትደነግጣላችሁ። ብርሃኑን ማየት አትችሉም። ወደ ጨለማው ነው የምትሄዱት። ስለዚህ ዛሬን መኖር ጆርኒ ነው። ህይወት ምንድነው? ጉዞ ነው። ብዙዎቻችን በጉዞ ውስጥ እያለን ከኋላ ስላለ መኪና ወይም ከኋላ ስላለ ነገር ነው የምንጨነቀው፣ ወይም ጥለነው ስላለፍን መንገድ፣ ወይም ደግሞ ከፊት ለፊት እንዲሆን እንዲያቦን እያልን ነው የምንጨነቀው። ለነገ አታቅዱ እያልኩ አይደለም። ባይዘው ከትላንት አትማሩም እያልኩ አይደለም። እስታክ አታርጉ ነው እያልኩ ያለሁት። አንዳንድ ሰዎች ከ1990 ላይ ስታክ እንዳርጉ የማይንቀሳቀሱ አሉ። 2000 ላይ 2015 ላይ ትላንትና ላይ ስታክ አድርገው እዛ ላይ የሚያላዝኑ ሰዎች አሉ። እነዛ ሰዎች የስ ሄልፕ ያስፈልጋቸዋል፣ እርዳታ ያስፈልጋቸዋል። እርዳታውን ግን ራሳቸው ናቸው ማግኘት ያለባቸው። የራሳቸው ሐኪም እነሱ ናቸው። የራሳቸው መሪ እነሱ ናቸው። የራሳቸው ገቨርነር ወይም ገዢ ራሳቸው ናቸው። የራሳቸው መምህር ራሳቸው ናቸው። የራሳቸው ፋይናንስ ሚኒስትር ራሳቸው ናቸው። ለአከው ወይም ሌላ ሰው አይደለም። ስለዚህ ከላከ ሊማሩ የሚችሉት ላከ በየት መንገድ አድርገን የሄድከው፣ እንዴት ነው በዚህኛው መንገድ ብሄድ ምንድን ነው የሚያዋጣኝ? የእያንዳንዱ ሰው ጆርኒ የተለያየ ስለሆነ አንዱ በጠጠር መንገድ ሲሄድ ሞር ኮምፈርተብል ሊሆን ይችላል። አንዱ ደግሞ ለጥ ባለ አስፋልት መሄድ ይፈልጋል። አንዱ ደግሞ ጫካ ለጫካ መሳ ለመሳ ሊሄድ ይችላል። የእያንዳንዱ ሰው ጆርኒ የተለያየ ነው። ዶን ጀጅ። ማንም ሰው በዚህ መንገድ ለምን ሄድክ በዛ መንገድ ምናምን ብላችሁ ጀጅ አታርጉ። ብዙ ጊዜ እናገራለን። ሰው በፈለገበት መንገድ መሄድ ይችላል። አንለስ እናንተን ጎትቶ በዚህ ካልሄዳችሁ ብሎ ጉሮሯችሁን ሊያንቃችሁ እስካልሞከረ ድረስ ጀስት ሌት ደም ቢ። ሰዎችን ጎትታችሁ አምጥታችሁ የእናንተ ልታረጉ ወይም ከእናንተ ቡድን ወይም ከእናንተ ቲም ጋር ልታረጓቸው የምትችሉበት አብሶሉትሊ ምንም ነገር የለም። በቃ ዩ ካን ዱ ዛት። ስለዚህ ምንድን ነው በዛ ጆርኒ ውስጥ ኢንጆይ ደ ጆርኒ። በአንድ ወቅት እዚህ ቲክታክ ላይ አንድ ወዳጄ ምን ሲል ነበረ? መኪና ውስጥ ስትቀመጡ ምን አለ? ስትቀመጡ ከፊት ለፊት ትልቅ መስታወት አለ። ከፊት ለፊት ያለውን ነገር የሚያሳይህ ፕሬዘንት ከሆንኩ ፎከስድ ከሆንኩ እንዲህ ዳይሬክሽን ወደፊት ከሆነ፣ ነገር ግን ከኋላ ላይ ጥለው የመጣኸውን ነገር ለማየት ትልቅ መስታወት ኖሮ ወደኋላ አትዞርም። ኢንስቴድ ከግራና ከቀኝ ሁለት ስፖክ ያለህ መሀል ላይ የምታይበት አንድ ሆሪዞንታል የሆነ ስፖክ ያለ፣ ሶስቱ ኦፕሽኖች ናቸው። ግን በጣም ጠባብ ዊንዶ ነው። ጊዜን እዛ ላይ አታጠፋም። ግላንስ ነው የምታደርገው። ዘወር ብለህ ታያለህ፣ ስፖኬን ታያለህ። ዲፌንሲቭ ድራይቨር ይባላል። ይሄ ምንድነው? ህይወት ጆርኒ ነው። የዛ ጆርኒ ውስጥ ሹፌሩ መቀመጫ ላይ መቀመጥ ያለብኝ እኔ ነኝ እንጂ ለማንም ሰካራም ህይወቴን የምሰጥ ከሆነ ንዱት፣ ህይወቴን እንደፈለጋችሁ አንከረባብሱት ብዬ የምሰጥ ከሆነ ምንድነው? ከአሁን በፊት እኮ ብዙ ጊዜ ነግሬያችኋለሁ ስለ ቫምፓየር ኢነርጂ ሳክ የሚያደርጉ ቫምፓየርስ እንዳሉ፣ ጭራቆች እንዳሉ ነግሬያችኋለሁ። የዲያብሎስ መናኸሪያ የሆኑ ሰዎች አሉ። ለነዛ ህይወቴን አይደለም መስጠት ያለብኝ። ኖ ማተር ዋት። እንደ ማንኛውም ሰው ደካማ ጎን አለኝ፣ አጠፋለሁ። ያደለም ፖይንቱ። ከጥፋቴ እማራለሁ ወይ? ጥፋቴን አስተካክላለሁ ወይ? በተቻለ መጠን ሰው ላለመጉዳት እጥራለሁ ወይ? በተቻለ መጠን ከራሴ አልፎ ሌሎችን ለመረዳትና ሌሎችን ለመርዳት እጥራለሁ ወይ?
ሰርቪስ ሰጥቼ በዛ መጠን መልሼ ያገኛለሁ ወይ ነው ጥያቄው መሆን ያለበት። ያንን ደግሞ ዴቨሎፕ ለማድረግ ሶሻል ስኪል ያስፈልጋል። አንደኛው ሶሻል ስኪል ደግሞ ምንድነው? ወይም ደግሞ ማህበራዊ ግንዛቤ ክህሎት ምንድነው? አሁንን መኖር፣ ዛሬን መኖር። ትላንት እንዲሆኑ ትላንት በፊት እንደዛ ሆኖ እንደዚህ ባላደርጉ ኑሮ ከእንትና ጋር ባልሄድ ኑሮ ኖ እንኳን ሄድሽ እንደዚህ ባልወድቅ ኑሮ ስራ የስራ ኢንተርቪው እንደዚህ ባለ ኑሮ መውደቅ አልችልም ነበር። ኖ ኢትስ ጎን ሄዷል። ፈተና እንደዚህ ኖ ሄዷል። ገንዘብ ከእጅ አመልጧል፣ ሄዷል። ትደግመዋለሽ ወይ ነው ጥያቄ። ከደገምከው እንቅፋቱ ሲመታህ ያንን እንቅፋት ወይ ዘለው ካልሄድክ ወይም ደግሞ ከመንገድ ላይ ካላነሳው ድንጋዩ ሳይሆን እንቅፋት የመታህ ድንጋዩ ነው ድንጋዩን የመታው። ስለዚህ አሁንን መኖር ማለት ትልቁን መስታወት እያዩ ከፊት ለፊት የስ ማይ ፊውቸር ኢዝ ብራይት ሆኖስ ዛሬ እኮ ሞቼ ላድር እችላለሁ። አይ ዶንት ኖ ከነገ ወዲያ ሊሆን ይችላል። አይ ዶንት ኖ ኢጎ የሚሞተው መቼ እንደሆነ ታውቃላችሁ? ሞትን መጋፈጥ ስትጀምሩና ሞትን መፍራት ስታቆሙ ነው። ከዛ በኋላ ምንድነው ዛሬን እንድትኖሩ ይረዳችኋል። አትሊስት እያንዳንዷን ቀን ቢያንስ 100% ኢንጆይ ላታደርጉት ትችላላችሁ። 90% ሊሆን ይችላል፣ 70%፣ 80%። ኤቭሪ ዴይ ኢዝ ፕሮግረስ። ዛሬ 80% ደስ ብሏችሁ ነገ ደግሞ ራሳችሁን ወርዳችሁ ልታገኙት ትችላላችሁ። ሶሻሊ አዌር የሆኑ ሰዎች ማስተር አድርገውታል ብላችሁ የምታስቡ ሰዎች አንዳንድ ቀን ከፍ ሲሉ ታያቸዋላችሁ፣ አንዳንድ ቀን ደግሞ ሊወድቁ ይችላሉ። ስለወደቁ ግን እነዛ ሰዎች ወርዝለስ ናቸው? አይደለም ነው አይደለም። ትንሽ ሰዎች ናቸው የወደቁ ሰዎች ላይ ሄደው ጢባጢቤ መጫወት የሚፈልጉት። በአእምሮ ትንሽ የሆኑ ኢንሴኪዩር የሆኑ ሰዎች ምንድነው የሚያደርጉት? ሰበብ ፈልገው እነዛን ሰዎች አታክ ማድረግ ነው የሚፈልጉት። ለምን? ምንም ሊኖሩበት የሚገባ ምንም ነገር የላቸውማ። የነሱ በህይወታቸው በቃ ኢንጆይ የሚያደርጉት ነገር የለም። ስለዚህ የወደቀ ነገር እየፈለጉ እዛ ላይ እየሄዱ ያንን የወደቀው ነገር ላይ በምሳር ሲፈልጡ ይውላሉ ማለት። እናንተ ግን መምረጥ ያለባችሁ ምንድነው? ዛሬን መኖር፣ አሁንን መኖር። ምክንያቱም አሁን ፕሬዘንት ነው፣ ጊፍት ነው፣ ስጦታ ነው። በዚህ ምድር ላይ እያንዳንዳችን የምናውቀው አንድ ነገር ቢኖር አሁን የሚባለውን ቃል ብቻ እንደሆነ ታውቃላችሁ። ከጊዜ አንጻር ጊዜ ሊኒየር ነው፣ ቀጥ ብሎ ነው ወደፊት የሚሄደው። እኛንን የከፋፈል ነው ጠዋት ማታ ምናምን ብለናል። እያንዳንዷ ሞመንት ብሪዝ ስናደርግና አዌር ስንሆን ዳትስ ዘ ሞመንት አይ ነው ሚንስ ኤግዛክትሊ ይችን ነገር ስናገር ሰውነቴ ሲንቀሳቀስ ዳትስ። ከዛ ቀጥሎ ምን ሊመጣ እንደሚችል አላውቀው። ላይትኒንግ ነው፣ እርዝኩዊክ ነው፣ ጎርፍ ኖባዲ ኖውስ። ማንም ሰው ሊያውቀው አይችልም፣ ማንም ሰው ማለት ነው። ስለዚህ አሁንን መኖር ነገ ከነገ ወዲያ ነገ ላይ ስትደርሱ ምን እንደሚፈጥርላችሁ ታውቃላችሁ? ቆም ብላችሁ ማለት ነው። ቆም ብላችሁ ነገ ላይ ስትሆኑ ትላንት እኮ አሜዚንግ ነበረ ቀን። ለምን አትጸጸቱማ? ዛሬን መኖር ከቻላችሁ። ይሄ በጣም ኦልሞስት ከ10-15 ዓመት በላይ የኖርኩበት ፕሪንሲፕል ነው። ዛሬን መኖር ከቻልኩ ነገ የተሻለ እንደሚሆን አውቃለሁ። ግን ሁሌ 100% ይሆናል አይሆንም። 9ኛው ስትራቴጂ ወይም ደግሞ 9ኛው እቅድ ደግሞ ምንድን ነው? የ15 ደቂቃ ጉብኝት አድርጎ ይላል። የ15 ደቂቃ ጉብኝት የምታደርጉት እንዴት መሰላችሁ? ስራ ቦታ ሊሆን ይችላል፣ የሃይማኖት ተቋማት ውስጥ ሊሆን ይችላል፣ የሆነ ቦታ ተጋብዛችሁ ሄዳችሁ ሊሆን ይችላል። ቀደም ብላችሁ ብትሄዱ፣ አፖይንትመንት ከሆነ ቀደም ብላችሁ ብትሄዱ በዙሪያው ያሉ ነገሮችን ኦብዘርቭ ለማድረግ ሰዎችን እንቅስቃሴ ሁሉ ለማየት ይረዳችኋል። ስራ ቦታ ከሆነ ለምሳሌ ምንድነው የምታደርጉት? ስራ ቦታ ገብታችሁ ሰዎች የሚቀመጡበትን በየሰዓቱ የሚያደርጉትን አክሽን ሁሉን ነገር አዌር እንድትሆኑ ይረዳችኋል። እኔ ምንድነው የማደርገው? ትናንት ለምሳሌ ቢሮ ገብቼ ነበረ እና ከኔ ኪዩቢክል ጀርባ የተቀመጠች ልጅ አለች እና በጣም ታወራለች። እኔ ግን ስገባ ቢሮ ውስጥ ማለት መጀመሪያ ባግ አስቀምጬ ስገባ ሁሉን ሰው እያየው ነው የምገባው። ሰላም መላቸውን ሰላም ብዬ ማለት ነው። ገብቼ ባግ አስቀምጬ ከዛ ውሃ ልቀዳ ሄድኩኝ። ውሃ ልቀዳ ስመለስ ደግሞ በሌላኛው ዳይሬክሽን የመጣሁት ያሉትን ሰዎች አይቻቸዋል። ከጀርባ የተቀመጠችው ልጅ አለች እና ከእሷ ጎን የተቀመጠ አንድ ሰው አለ። ከሱ ሰው ጋር በጣም ታወራለች። ከዛ የሚቲንግ ብዙ ጊዜ ሰጀስት የሚደረገው ሄድፎን አድርጋችሁ ተጠቀሙ ነው የሚባለው። አኖይንግ የሆነ ድምፅ አለው። ጀስት ማውራቷ መሳቋ ምናምን ማለት ነው። ሪስፔክትፉል አይደለም፣ ጀስት ኢቲካልም አይደለም። ሌሎች ሰዎች መረበሽ ስለሚሆን ማለት ነው። ኢንስቴድ ኦፍ ከመበሳጨት ይልቅ ምንድነው ያደረግኩት? ሄድፎን አደረግኩ። አይ ኦፕን ሰምቲንግ አይ ስታርት ፎከሲንግ ኦን ማይ ወርክ። ተናድጄ ለምንድነው የምታወሪ ምናምን ማለት እችላለሁ እኮ፣ ግን የምታወራው ወሬ ክሪፕቶ እንደዚህ ሆነ፣ ክሬዲት ስኮሬ እንደዚህ ሆነ እኮ ምናምን እያለች ነው። በቃ ከስራዋ ጋር የማይገናኝ ነገር ሀፍ ዴይ ነው ሰርታ ወጣ ሄደችው። በዛ ሰዓት ብናደድ ወይም ደግሞ ኢነርጂን ድሬን ባደርገው ቀኔ በሙሉ ነው የሚበላሸው፣ ስራዬን መስራት አልችልም። ግን
ኢሚዲየትሊ ነው አውቶቱን ያደረኩት። ፎከስ አረኩኝ። ከዛ በኋላ ላይክ ምሳ ሰዓት አካባቢ ባጓን ይዛ ስትወጣ አይቻታለሁ። ዳሲት አሁን ይሄ ከምንድን ነው የሚመጣው? ዙሪያችሁን ከማየት ነው። አሁን ኔክስት ታይም እሷ ከዛ የምትቀመጥ ከሆነ ኪዩቢክል መቀየር ስለምችል ችግር የለውም ብድግ ብዬ መቀየር እችላለሁ ማለት ነው። ናው አይ ነው ለምን አቮይድ ማድረግ የምችለው ኦብስታክል ስለሆነ። ፎከስ እንዳታደርጉ የሚያደርጋችሁ ከሆነ ለማውራት ራሱን የቻለ እንትን አለ፣ ኮንቨርሴሽን የምታደርጉበት ቡና የምትጠጡበት ቦታ አለ። እዛ ጋ ሄዱ ማውራት ይቻላል። ሶ ይሄ የሚረዳችሁ እንዴት ነው? ማን የት ተቀምጧል፣ ምን አይነት ቦታ ነው ያሉት ሰዎች ፎከስ አድርገው የሚሰሩበት ኳይት የሆነ ኤሪያ የቱ እንደሆነ ይረዳችኋል ማለት ነው። ዳት ሚንስ ማን ነው ቢሮ ውስጥ ጎሲፕ የሚያደርገው አሉሽ አሉሽ ሲያወራ የሚውለው ማን ነው ከቦታ ቦታ ውር ውር የሚለውን ነገር በቀላሉ ታውቁታላችሁ። ሲምፕሊ ኦብዘርቭ ማድረግ። ከዛ ደግሞ ሄዳችሁ ሰላም ብላችሁ እንዴት ናችሁ ምናምን ብላችሁ የኮፊ ሰዓት ከሆነም ወጣ ብላችሁ ኮፊ መጠጣት ከፈለጋችሁ ከስራ ባልደረቦቻችሁ ጋር ዩካን ዱ ዛት። እኔ አንድ ፕሪንሲፕል አለ። ስራ ባልደረቦቻችሁ ጓደኞቻችሁ አይደሉም፣ ስራ ባልደረቦቻችሁ ናቸው። ቢሮ ስትቀይሩ ሌሎች ሰዎች ጋር የምትቀራረቡ የስ ከስራ ባልደረባ ምርጥ ጓደኛ ሊወጣ ይችላል። ግን በጣም ሬር ነው እንደዚህ አይነት ሰው ጋር ጓደኝነት ለመመስረት ማለት ነው። ብዙ ጊዜ የቢሮውን ፖለቲክስ ታውቁታላችሁ። የስ ስራ ባልደረቦቼ እኔ በጣም ምርጥ ናቸው፣ በጣም ደስተኛ ነኝ። ስራ ቦታ ማለት ለምን አይኖ ኤግዛክትሊ ምን ማድረግ እንዳለብኝ ስራዬን እሰራለሁ። በኮንቨርሴሽን መሀል ጥሩ የሆነ ውይይት፣ ጥሩ የሆነ ግንኙነት አለን። ሚቲንግ ሲኖር ሰዓቴን ጠብቄ እሰራለሁ። ሶ ስለዚህ ለ15 ደቂቃ ጎብኙ የምትሄዱበት የምትቀመጡበትን ቦታ ሁሉንም ነገር ማለት ነው። 10ኛ ፊልሞች ውስጥ የኢሞሽናል ኢንቴሊጀንስ ወይም ኢኪው ከካራክተሮች ላይ ተመልከቱ፣ ወይም ደግሞ ከገጸ ባህሪያት ላይ ፊልም ላይ ቲያትር ላይ ሊሆን ይችላል። መጽሐፍት ውስጥ ባለፈው ነግሬያችኋለሁ። ከመጽሐፍት ከቲያትር ከፊልም ላይ ከሙዚቃ ውስጥ የራሳችሁን ስሜት ኦብዘርቭ አድርጉ ብያችሁ ነበር አይደል? አሁን ደግሞ ምንድነው የምታደርጉት? ከገጸ ባህሪው የኢሞሽናል ኢንቴሊጀንስ ሶሻል አዌርነስ ውሰዱ። ምክንያቱም እዛ ያለው ገጸ ባህሪ ሰው ነው፣ ኢሞሽናል የሆነ ሰው ኢሞሽን ያለው ሰው ነው የጻፈው ያንን ገጸ ባህሪ አይደል? ስለዚህ ሪሌተብል የሆነ ሪል ላይፍ ከሆሊውድ ሊሆን ይችላል፣ ከኢትዮጵያ ከኢትዮ ውድ በሉት ምንም በሉት ከዛ የመጣ ማንኛውም ፊልም፣ ድራማ፣ ቲያትር ላይ ኢሞሽናል ኢንቴሊጀንስ መማር ትችላል። እንደዚህ አይነት ካራክተሮች ላይ አእምሯችሁ ውስጥ ያለውን ኮንቨርሴሽን ምን ያክል ወደ ተሳሳተ መንገድ እንደሚወስዳችሁ ምን ያክል እናንተን ረር ልብ እንደሚያደርጋችሁ መማር ትችላላችሁ። ልክ እንደዛም ሌላ ሙቪዎች ላይ በደንብ አድርጋችሁ ኦኬ ሶ ፌክ ሊሆን ማነው ሪል ላይሆን ይችላል ያ ነገር ግን ኢን ሪል ወርልድ ከዛ ጋር ሪሌተብል የሆነ ወይም ደግሞ ከዛ ጋር ተያያዥነት ያለው የሚመሳሰል ነገር ግን ሊኖር እንደሚችልም መረዳት አለባችሁ። ስለዚህ የኢሞሽናል ኢንቴሊጀንስ ስኪሎችን ከዛ መማር ትችላላችሁ። በዋናነት ደግሞ የሶሻል አዌርነስን በተለይ ደግሞ ፕሬዚደንቶች፣ የካምፓኒ ሲኢኦዎች ሊሆኑ ይችላሉ፣ በስራቸው ብዙ ሰራተኞችን የሚያስተዳድሩ ሰዎች ሊሆኑ ይችላሉ፣ ባለትዳሮች ሊሆኑ ይችላሉ። እንዴት ነው ሌሎችን አንደርስታንድ የሚያደርጉት? ልጆቻቸው ጋር እንዴት ነው ኢንተራክት የሚያደርጉት? ቤተሰቦቻቸው፣ ጓደኞቻቸው ጋር የሚለውን ነገር በደንብ አድርጋችሁ ማየት ስለምትችሉ 11ኛ ስትራቴጂ ወይም እቅድ የማዳመጥ ጥበብን ተማሩ፣ ተለማመዱ። ማዳመጥ በጣም ኢምፖርታንት ነው። ብዙ ጊዜ አሁን እዚህ ታዩ ከሆነ ኖ ቆይ እንደማመጥ እላለሁ። አንዳንድ ሰዎች አልሰማኝ ሲሉ ቆይ እንደማመጥ እላለሁ። ለምን እኔ አዳምጥና መመለስ ሲኖርብኝ መስማት ሊቸገሩ ይችላሉ። ብዙ ጊዜ ካያቸው አሁን ፖለቲካ ወይም የሃይማኖት ውይይት ላይ ያሉ ሰዎች የማዳመጥ ጥበባቸው በጣም ደካማ፣ በጣም ከምታስቡት በላይ። ለምን ስሜታዊ የሆነ ግንዛቤ ይዘው ነው እዛ ላይ ኢንተራክት የሚያደርጉት እንጂ ከስሜት የወጣ በምክንያት ላይ የተመሰረተ ነገር ይዘው አይደለም ያንን ነገር የሚያደርጉት ማለት ነው። እና ማዳመጥ እንልመድ። ምንድነው የሚባለው? ለማዳመጥ የቸኮላችሁ ለመናገር የዘገያችሁ ሆኖ ይባላል አይደል? ስለዚህ በማዳመጥ ብዙ ነገር ማግኘት እንችላለን። ሰዎች ሰውነታቸው ምን እንደሚናገር ከቶናቸው፣ ድምጻቸው ከፍ ሲል ዝቅ ሲል የሆነ ማለት አንዳንዴ ክራይ ፎር ሄልፕ የሚባል ነገር አለ። እርዳታ ሲፈልጉ በማዳመጥ ነው የምታገኙት። ፕላስ ደግሞ እያዳመጣችሁ ሌላ ስራ ለመስራት አትሞክሩ። ቴክስት አታርጉ፣ ወይም ደግሞ ኢሜል ለመላክ አትሞክሩ። ዳት ወይ የበለጠ ኮምፕሬንድ ለማድረግ እና በደንብ ተረድታችሁ ሌሎችንም ለመረዳት ያስፈልጋል። ምክንያቱም ይሄ ስኪል ዋናነቱ ዓላማው ምንድን ነው? ከኛ አልፎ ሌሎችን መረዳት እንድንችል ስለሚረዳን ማለት ነው። 12ኛ ሰዎችን ለማየት ሂዱ ይላል። ሰዎችን ለማየት ሂዱ ማለት ምን ማለት ነው? በአካባቢያችሁ ያለ ካፌ ሊሆን ይችላል፣ ፓርክ ሊሆን ይችላል፣ የገበያ አዳራሽ ሊሆን ይችላል። ሂዱና ብቻችሁን ሂዱ። ስልካችሁን ምናምን አትነካኩ፣ መጽሐፍ ምናምን አትያዙ። ዝም ብላችሁ ቁጭ በሉ።
ቁጭ በሉና ሰዎች ሲያልፉ ሲያገድሙ ተመልከቷቸው። እኔ ባለፈው አዲስ አበባ ሄጄ እያለ ቦሌ አካባቢ ሄጄ ቁጭ አልኩ። ቁጭ ብዬ ከሚሌኒየም አዳራሽ ፊት ለፊት ካልዲስ ካፌ ነው መሰለኝ ቁጭ ብዬ ሰዎችን እያየሁ ነበር። አንዳንዱ ሰው ብቻውን እያወራ ሲሄድ ታዩታላችሁ። አንዳንድ ቦታ ደግሞ ካፕሎች በስነስርዓት በቃ እጅ ለእጅ ተያይዘው ደስ ብሏቸው እየሳቁ ምናምን ታያቸዋላችሁ። አንዳንዶቹ ባልና ሚስት በቃ የሆነ አብራችሁ አትሄዱ የተባሉ እንደሚመስሉ ታያላችሁ። ላይ ፊታቸውን ዘፍዝፈውት ምናምን እየተነጫነጩ ታያቸዋላችሁ። አንዳንዱ ሰው ደግሞ በኑሮ ውድነቱ ምን ያክል እንደተማረረ ዩካንቴል በቃ ሰውነታቸው ሽብርክ ብሎ በጣም በሚያሳዝን ሁኔታ ፖለቲክሱ፣ ኤቭሪቲንግ ሁሉን ነገር ማንበብ ትችላላችሁ። ሰዎችም ዝም ብላችሁ ዊዛውት ዱይንግ ኤኒቲንግ እዛ ሰው እየጠበቁ ቁጭ ብዬ ነው እንግዲህ ያን ሁሉ ነገር የታዘቡት። እዚህም ሰምታይምስ እንደዛ ማድረግ ትችላላችሁ። የትም ቦታ ብትሆኑ ምንድነው የምታደርጉት? ሂዱ ካፌ ቁጭ በሉ፣ ሰዎችን ተመልከቷቸው። የሰዎች እንቅስቃሴ፣ የሰዎች ሁኔታ፣ የተቀመጣችሁበት ካፌ ሰዎች ሲገቡና ሲወጡ፣ የሆነ ነገር ሲያዙ፣ ሲቀመጡ፣ ከሚያስተናግዱ ሰዎች ጋር ያላቸው ኢንተራክሽን፣ እያንዳንዱ ነገር ስለ ሰዎቹ ይነግራችኋል። ስለ ውሏቸው ሊነግራችሁ ይችላል። ስለ አኗኗራቸው ሊነግራችሁ ይችላል። ስለ ገቢ ምንጫቸው ሁሉ ሊነግራችሁ ይችላል። እያንዳንዱን ነገር ምንድነው ፒክ ማድረግ ትችላላችሁ። ይሄ ግን በአንድ ቀን የሚመጣ ነገር አለ። ጊዜ ወስዳችሁ ማየት የምትችሉት ነገር ስለሆነ ማለት ነው። ይህንን የሃይማኖት ተቋማት ቦታ ስትሄዱም ታዩታላችሁ። ታክሲ ተራም ልታዩት ትችላላችሁ። ባስ እየጠበቃችሁ ትሬን ስቴሽንም ሊሆን ይችላል ታዩታላችሁ። ባንክ ቤት፣ ሶ መኒ ፕሌስ። በደንብ አስተውሉ፣ ኦብዘርቭ አድርጉ። ብዙ ጊዜ እነግራችኋለሁ። ካወቃችሁን ጊዜ ጀምሮ ምነግራችሁ አንድ ትልቅ ነገር ቢኖር ምንድን ነው? ቢ ኦብዘርቫር፣ አስተዋይ ሁኑ። ነገሮችን ለማየት ሞክሩ። ኦኬ እኔ የሆነ ሰው ሳወራ በፍጹም ከኔ ጋር ኤነርጂያቸው እንደማይሄድ ስረዳ ወዲያውኑ ማቆሙ። ምን ማለት ነው? እኔ የማወራው ነገር በፍጹም ከነሱ ጋር አይሄድላቸውም፣ አይጥማቸውምም፣ በጣም ነው የሚያስጠላቸው። ዳት ሚንስ ለእነሱ ኮምፕሌትሊ ሮንግ ነኝ፣ እነሱም ለእኔ ኮምፕሌትሊ ሮንግ ሊሆኑ ይችላሉ። ኢቨን ሮንግ እንደሆንኩ እንኳን አውቄ አዲዮስ ብዬ ትቻቸው ነው የምሄደው ማለት ነው። ስለዚህ ኦብዘርቫንት መሆን ስለሚረዳ ከዛ 13ኛው ደግሞ ምንድን ነው? የባህሉን አጨዋወት ተረዱ። ባህላዊ አጨዋወቱን ተረዱ። ምን ማለት ነው? ባህላዊ አጨዋወቱን ማለት ከልቸሩን። የሰው ልጅ ሶሻል አዌርነሳችን ወይም ደግሞ ማህበራዊ ግንዛቤያችን ለማጠናከር ፒክ ከምናደርጋቸው ከምናነሳቸው የግለሰብ ስሜቶች በተጨማሪ እንደ ማህበረሰብ ባህሉን መረዳት አለብን። ስራ ቦታ ስኬታማ መሆን የምትፈልጉ ከሆነ ስራ ቦታ ያለውን ባህል ማወቅ አለባችሁ። ስለ ዴድላይን መቼ ዴድላይን መጠበቅ አለመጠበቅ ከስራው ጋር ምን አይነት ችግር ይፈጥራል አይፈጥርም የሚለው መረዳት። ስራ ቦታ ጎሲፕ የሚያደርጉ ሰዎችን ቀድማችሁ ማወቅ። እኔ ስራ ቦታ ማን ጎሲፕ እንደሚያደርግ ቀድሜ ነው ያወቅኩት። ፈርስት ዴይ የሄድኩ ጊዜ ሲያስተዋውቁኝ አይ ኖ ኤግዛክትሊ ማን ምን እንደሚፈልግ ማን ምን እንደሚያደርግ። ስለዚህ ቀድማችሁ እንደዚህ አይነት ነገሮችን መረዳት። ቢሮ ውስጥ ሚቲንግ ሲደረግ እንዴት ነው ያለው ባህሉ፣ እንዴት ነው አሰራሩ፣ አለቃችሁ ነገሮችን ኮንዳክት የሚያደርግበት እንዴት ነው፣ ከልቸሩ እንዴት ነው። ከዛ ደግሞ ያ አብሯችሁ የሚሰራ ሰው ስለ ባክግራውንዱ ታውቃላችሁ። ዞሮ ዞሮ በውይይት እዚህ አካባቢ ነው ያደግኩት፣ ቤተሰቦች እንደዚህ ናቸው የሚል ነገር ሊመጣ ይችላል። እዚህ ትምህርት ቤት ነው የተማርኩት የሚል ነገር ሊኖር ይችላል። ስለ ላይፍ ስታይሉ ወይም ስለ ላይፍ ስታይሉ ሊያወሯችሁ ይችላል። እኔ ባህር ዳር እያለሁ ሚስ ያረኩት አንድ ሶሻል አዌርነስ ይሄ ነበር። አለቃዎች ሆነው የተመደቡት ሰዎች ኮምፕሌትሊ እኔ የሆነ ልረዳው የማልችለው አይነት ባህሪ ነበራቸው። በጣም ግራ ይገባኝ። ከነሱ ስር ከነበሩት ውስጥ ደግሞ እኔ ካደኩበት አካባቢ የመጣ ልጅ ነበረ። እሱ እስቁቢን የሚባል ነገር ታውቃላችሁ፣ አቃጣሪ እና ኤግዛክትሊ ምን አይነት ባህሪ እንዳለው ስለተረዳሁ ብዙም ወሬ አላረግም ስለሱ። ግን አለቃዎችን መረዳት በጣም ከብዶኝ ነበረ። በኋላ ላይ ነው ቀስ እያልኩ መረዳት ስጀምር ኦኬ ዳትስ ዋይ፣ ለዛ ነው ለካ እንደዚህ በጣም ነው የሚያደርጉኝ። ምክንያቱም እነዛ ሰዎች ይዘውት የመጡት የወርክ ከልቸር አለ፣ ላይክ ከስራ ጋር በተያያዘ ማለት ነው። በጣም ፊር ቤዝድ የሆነ ነገር ነው ይዘው የመጡት። ስለዚህ ያንን ነገር መረዳት ነበረብኝ። ዳት ወይ ሙቭ ለማድረግ ወደፊት ነገሮችን ለማስተካከል በጣም ነው ይረዳኝ። ስለዚህ ስራ ቦታ ወይም ደግሞ የምትሄዱበት አካባቢ፣ የምትሄዱበት ሀገር ወይም የምትሄዱበት ከተማ ባህሉን ወቁ፣ ተረዱ። እንዴት ነው ነገሮች የሚከናወኑት፣ ነገሮችን ለማድረግ ምን ነው የሚያስፈልገው የሚለውን ነገር ያወቃችሁ በሄዳችሁ ቁጥር ለራሳችሁ ስለሚጠቅማችሁ ማለት እና መልቲፕል ኦብዘርቬሽን ውሰዱ። ለዚህ የተለያዩ አንድ ቦታ ሁለት ቦታ ብቻ ሳይሆን በዛ ያሉ ኦብዘርቬሽን ውሰዱና ከዛ ላይ መረጃውን ወስዳችሁ መጠቀም ትችላላችሁ። ከዛ በተጨማሪ ያላችሁን ሶሻል አዌርነስ ወይም ደግሞ ማህበራዊ ግንዛቤ ሞክሩት፣ ቴስት አድርጉት ትክክለኛ መሆን አለመሆኑን። ይሄ ማለት ምን ማለት ነው? ለምሳሌ የሆነ ሰው ጋር እያወራችሁ ያ ሰው እኔ ብዙ ጊዜ ይህን ነገር በደንብ ከማደርጋቸው ነገሮች አንዱ ይሄ ነው። ምንድነው የማደርገው? ስልክ እያወራሁ ለምሳሌ ጥሩ ስሜት
ክሎዝ የሆነ ለእኔ ክሎዝ የሆነ ሰው ከሆነ በተለይ ጥሩ ስሜት ላይ ካልሆነ አውቀዋለሁ። ምንድነው ምለው አይ ኦኬ ምንድነው የተፈጠረው? ያ ደህና ነኝ ምናምን ነው ችግር የለውም። ምንድነው የተፈጠረው? ምን ሆነህ ነው? ምን ሆነሽ ነው? ምንድነው የተፈጠረውን ነገር ማወቅ እፈልጋለሁ። ዋትስ ጎይንግ ኦን? ታወራ የምትፈልገው ነገር አለ? ታወሪኝ የምትፈልጊው ነገር አለ? እንዴት የተፈጠረ ነገር አለ? በጣም ኢንቲሜት የሆነ ሪሌሽንሽፕ ውስጥ የሆንኩት ሰው ከሆነ ደግሞ ምንድን ነው ያስቀየምኩሽ ነገር አለ? ያስቀየምኩ ነገር አለ ብዬ መጠየቅ አለብኝ ማለት ነው። ሶ ዳት ወይ ከጠየቃችሁ በኋላ ኖ ሲል አይ ፊትህን እኮ ዝቅ አድርገዋል፣ የደበረ ትመስላለህ፣ የደበረሽ ትመስያለሽ፣ ድምፅሽ ተቀይሯል፣ ድምፅ ተቀይሯል። ትክክል ነኝ አይደል? ድምፅ ተቀይሯል። ምንድን ነው የሆንከው ነገር አለ? ድካም ነው? ያበሳጨሽ ነገር አለ? ያበሳጨ ነገር አለ ብለን ያን እኛ ጋር ያለውን ነገር መጠየቅ። ከአሁን በፊት ዘፎር አግሪመንት የሚለው መጽሐፍ ላይ ነገሮችን ፐርሰናል አታርጉ ብዬ ከዛ ቀጥሎ ምንድን ያልኳችሁ አሲዩም አታርጉ። አሲዩም ካረጋችሁ ግን ጠይቁ። በመጠየቅ ነው ብዙ ነገሮችን ሪዞልቭ ማድረግ የምትችሉት። ካልጠየቃችሁ ዝም ብላችሁ አሲዩም የምታደርጉ ከሆነ ሮንግ የሆነ ኮንክሉዥን ላይ ስለሚያደርሳችሁ ማለት ነው። እና የአኪሬሲያችሁን ለማወቅ ከፈለጋችሁ ምንድን ነው አንደርስታንድ ለማድረግ እንዲረዳችሁ ጠይቁ ሳትፈሩ። ከዛ በተጨማሪ 15ኛው ክህሎት ወይም 15ኛው ስትራቴጂ ደግሞ ምንድን ነው? በሌሎች ጫማ ሆኖ ማሰብ። በሌሎች ጫማ ሆኖ ማሰብ ለምሳሌ የፊልም ባለሙያዎች ወይም አርቲስቶች ሊሆኑ ይችላሉ። ካራክተር ይሰጣቸዋል። አሁን በጣም ኢቪል የሆነ ካራክተር በቃ ሪል አድርገው የእውነት አድርገው የሚጫወቱ አክተሮችን ስታዩ እነዛ ሰዎች በእውነተኛው ህይወታቸው ውስጥ በጣም የሚገርም አስተዳደግ ያደጉ በጣም ደግ በጣም ምርጥ ሰዎች ናቸው። ግን ምንድነው ሪል አድርገው ያንን ካራክተር ፖርትሬ ማድረግ ይችላሉ። በካራክተሩ ጫማ ውስጥ ሆነው ማለት ነው። ራሳቸውን ምንድን ያደረጉት ካራክተሩ ቦታ እንደውም አንዳንድ ቦታ አይታችሁ ከሆነ ካራክተሩን ወይም ደግሞ ገጸ ባህሪውን ሲያመሰግኑ እኔ በጣም ነው በቃ ያን ገጸ ባህሪ ሲጫወተው በጣም ነው የገረመኝ። ብዙ ነገሮችን እንዳይ ነው የረዳኝ። ብዙ ነገር አንደርስታንድ እንዳደርግበት ረድቶኛል። ለዛም ነው ሪመምበር ይህን መጽሐፍ ሪቪው ሳደርግላችሁ ዘ 48 ሎስ ኦፍ ፓወር ምንድን ነው ያልኳችሁ? ዘ 48 ሎስ ኦፍ ፓወር የተንኮል መጽሐፍ ነው ብያችኋል። ኦኬ ይህን መጽሐፍ ሳስተምራችሁ ግን ራሳችሁን እዛኛው ሳይድ ላይ ተንኮለኛ የሆኑ ሰዎች ቦታ ላይ ሆናችሁ እዩና እነዛ ሰዎች ወደ እናንተ የሚወረውሩትን ፍላጻ ለመረዳት ይረዳችኋል። ዳት ሚንስ ቀድማችሁ ፕሬዲክት ማድረግ ቀድማችሁ አንቲሲፔት ማድረግ ትችላላችሁ። እንዴት ማኒፑሌት እንደሚያደርጓችሁ እንዴት ሊጎዷችሁ እንደሚመጡ ይገባችኋል፣ ትረዳላችሁ። ዳት ወይ ራሳችሁን አትጎዱም ብዬ ያስረዷችሁ። ለዛ በሌሎች ጫማ ሆኖ ነገሮችን ማየት ፕላስ የሆነ ሰው ለምሳሌ ስልክ ስትደውሉ ስልክ ላይ ያነሳ ይችላል፣ አታነሳ ትችላለች። የሆነ ብዙ ነገር አለ አይደል? እንደዛ ሲሆን አስዩም አድርጋችሁ ሁሉን ነገር እንቧከረዮ ከማለት ይልቅ ቆም ብላችሁ ኦኬ እንደዚህ ስለሆነ ሊሆን ይችላል ሶ በኋላ ስንገናኝ እናወራለን፣ ችግር የለውም፣ በዚህ መንገድ አስተካክለዋል፣ ይህ ነገር የተፈጠረው በዚህ መንገድ ሊሆን ይችላል። ግን ለሚያስ ቅድም እንዳልኳችሁ ጠይቁ ብያችኋል አይደል? መጠየቅ ትችላላችሁ። ሌላው ደግሞ አንዳንዶቻችን እንደዛ እንደሚሰማት ባቅ ኖሮ ልናገር አልችልም፣ እንደዛ እንደሚሰማሽ ባቅ ኖሮ አይዊሽ አልናገር ኖ አይዊሽ ከማለት በፊት ኢትስ ኦልሬዲ ቱ ሌት። ነገር ግን ዩዝፉል የሚሆነው ምንድን ነው? ቀድሞ ነገሮችን አንቲሲፔት ማድረግ ቢቻልና በእነሱ ጫማ ብንሆን እኔ በሆን ኖሮ ይህንን ነገር እዛ ላይ ያደረግኩትን ነገር ወደ እኔ ይወረውረዋል ወይ መልሽ በሰፈርኩት ቁና እንደሚሰፈርብኝ ማወቅ መቻል አለን። ስለዚህ እያንዳንዳችን በሌሎች ጫማ በሌሎች ቦታ ሆነን የሌሎችን ስሜት አንደርስታንድ ማድረግ አለብን። ምክንያቱም እያንዳንዳችን የራሳችን ተሸክመ ነው የምንሄደው ኮተት አለን፣ ተሸክመን የምንሄደው ትራውማ አለን፣ ተሸክመን የምንሄደው ችግሮች አሉብን፣ ተሸክመን የምንሄደው ብሶት አለብን። ይህ ሶሻል ሚዲያ ላይ በሁሉም ሃፒ ግሉሚ ምናምን የምታዩትን ነገር ኮምፕሌትሊ እርሱት። እሱን አም ቴሊንግ 99.9% ኦፍ ዘ ታይም ፒፕል ሾው ዩ በጣም ስሞል ዊንዶ ኦፍ ዴር ላይፍ። ትንሽዬ የህይወታቸውን ትንሽዬ ነገር ነው የሚያሳዩአችሁ። አብዛኛው ነገር ከጀርባ ያለው እናንተ እንድታውቁት አይፈልግም። ራሳቸውን አውጥተው እንዲህ ነኝ ምናምን ሲሉ ከርሞ ሶሻል ሚዲያ ላይ ብዙ ነገር ልናይ እንችላለን አይደል? ልክ እንደዛ ሁሉ በሌሎችም ጫማ ነው ፈራጃ ነው ፍርድ ገምደላ ነው። በሌሎች ጫማ ሆነን የሆነ ሪዝን ይኖረዋል። ያ ሰው እንደዛ ሊሆን የቻለበት እንደዛ ሊናገር የቻለበት ወይም ማህበረሰቡ ላይ እንደዚህ አይነት ነገሮች ሊመጡ የቻሉበት ሪዝን አለ። ዝም ብሎ ኦቨርናይት የሚመጣ ነገር ላይሆን ስለሚችል ማለት ነው። እና እንዴት አድርጌ ነው እኔ ሪስፖንድ ላደርግ የምችለው? እንደዚህ ቢሆን ኖሮ የሚሰማኝ ምንድን ነው ምናምን ብላችሁ ራሳችሁን በእነሱ ቦታ ሆናችሁ በእነሱ ጫማ ሆናችሁ መርምሩ። 16ኛ ሙሉ ስዕሉን ያዙ። ሙሉን ሜሴጅ ወይም ሙሉ መልእክት ለመያዝ ሞክሩ። ይሄ ማለት ምን ማለት ነው? ብዙ ጊዜ ወደ ውጭ ስንመለከት ከሰዎች ፊድባክ ስንጠይቅ ለሶሻል አዌርነሳችን እንዲረዳን ማለት ነው እኛ ምንፈልገው የምንወደውን ብቻ መሆን የለበትም።
የተለያየ መጥፎ ነገር ሁሉ ልንባል እንችላለን። ኮሜንት ላይ ሊሆን ይችላል። ሰዎች በዙሪያችን ያሉ ሰዎች የሆነ ነገር ሊነግሩን ይችላሉ። ምክንያቱም የሰዎች አስተያየት እኛን ኢንፍሉዌንስ ያደርገናል። ሰዎች የሚናገሩት ነገር ዳዝ ሚን ላይክ አይ ዶንት ኬር ሰው ስለሚለኝ ምናምን የሚል ሰው ኖ እንደዛ አይደለም። እኔ ሰዎች ስለኔ መጥፎ ነገር ቢናገሩኝ፣ ቢሳደቡ፣ ቢከፉ ምናምን መጀመሪያ የምጠይቀው ነገር ምን መሰላችሁ? በድያቸው ይሆን አስቀይሜያቸው ይሆን ነው ምለው። ከዛ ውጭ ግን እኔ ያመንኩበትን ነገር ስላንጸባረቅኩ እነሱን ትሪገር የሚያደርጋቸው ከሆነ ዳስኖት የኔ ችግር አይደለም እሱ። ያ ማለት የእነሱ ቶለረንስ ሌብል ዝቅተኛ ነው ማለት ነው። ስለዚህ እዛ ላይ መስራት አለባቸው በደንብ ራሳቸውን። ቅድም እንዳልኳችሁ የራሳቸው መሪ ራሳቸው ስለሆኑ። ግን በአነጋገሬ መጥፎ ነገር ተናግሬያቸው ሊሆን ይችላል፣ ወይም ደግሞ በሚኖርን ኮሚኒኬሽን መጥፎ ነገር ፈጥሬ ሊሆን ይችላል። እንደዛ አይነት ነገር ከሆነ ግን አንደኛ ይቅርታ መጠየቅ ይኖርብኛል። ያንን ነገር አሜንድ ማድረግ ወይ ማስተካከል ይኖርብኛል። ኃላፊነት መውሰድ አለብኝ። ኃላፊነት መውሰድ የትልቅነት መገለጫ ስለሆነ፣ ስለዚህ ያንን ለማድረግ ምን ያስፈልጋል? ትልቁ ፒክቸር ያስፈልጋል። ባለፈው እንዳልኳችሁ እንደ ንስር ሆናችሁ ዙሪያችሁን የሚዩት ውስጥ ብቻ ግቡ 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 ሳይሆን ዙሪያችሁ ምን እንዳለ በአካባቢያችሁ ማየት መቻል አለባችሁ። ለምን? እያንዳንዱ ሰዎች የሚሰጧችሁ አስተያየት ፊድባክ በጣም ጥቅም ስላለው እና ጥንካሬ ይኖራችሁ፣ ድፍረት ይኖራችሁ፣ ከረጀስ ሁኑ። በድፍረት ጠይቁ አስተያየት። የሚስተካከል ነገር አለ ወይ? ምንድን ነው እዚህ ጋር ማሻሻል ያለብኝ ነገር ብላችሁ መጠየቅ ልመዱ። 17ኛው ደግሞ ምንድን ነው? ክፍሉ ውስጥ ያለውን የአየሩን ክፍሉ ውስጥ ያለውን ድባብ ተረዱት፣ ያዙት፣ እዩት። ምን ማለት ነው? ክፍል ውስጥ ስትገቡ የሆነ ስብሰባ አዳራሽ ሊሆን ይችላል፣ ቤተክርስቲያን ሊሆን ይችላል፣ መስጂድ ውስጥ ሊሆን ይችላል፣ ሶሻል ሚዲያ ጋዘሪንግ ላይ ሊሆን ይችላል። ስትገቡ ያለውን ነገር በደንብ ተረዱት። መጀመሪያ ምን አይነት ሙድ ነው ያለው? የሆነ አዳራሽ ውስጥ ስትገቡ ለምሳሌ ሰው ሰብሰብ ብሎ ነው እያወራ ያለው፣ በፈገግታ የተሞላ ነው። ለምሳሌ ኮሜዲ ቲያትር ለማየት ምናምን የገባ ሰው ከሆነ ኤክሳይትመንት አለው፣ ደስ የሚል ነገር አለው። ኳስ ለማየት ኤክሳይትመንት አለው። የፍርድ ቤት ጉዳይ ለመከታተል የገባ ከሆነ ለቅሶ ከሆነ ኢዝ ዲፍረንት። መቼም ለቅሶ ሰው እያዘነ ሀዘን ቤት ሆኖ ሲጋራ እያጨስክ ወይም ደግሞ እየጨፈርክ ሙዚቃ ከፍተህ ምናምን እየተፍነከነክ አትገባም አይደለም። ምን ማለት ነው? ክፍሉን ማንበብ፣ አካባቢውን መረዳት። ምን ላይ ነው እግሬ የረገጠው? አንዳንዴ ወጥ ረገጣችሁ ሲባል ትሰማላችሁ አይደል? ወጥ እንዳትረግጡ መጠንቀቅ አለባችሁ። አንዳንድ ሰዎች ያለን ሰልፍ ኮንትሮል ወይም ሰልፍ ማኔጅመንት በጣም ፖር ከመሆኑ የተነሳ የት ቦታ ምን እንደሚባል፣ የት ቦታ የቱ ጋር መቀመጥ እንዳለብን፣ የት ቦታ የቱ ጋር መቆም እንዳለብን፣ የት ቦታ በየትኛው በኩል አድርገን ሄደን መቀመጥ እንዳለብን እንኳን አናውቅ። ግራ ይገባናል። ለምን? ያለን የማህበራዊ ግንዛቤያችን ወይም ሶሻል ስኪላችን ትንሽ ደካማ ስለሆነ እሱ ላይ መስራት አለብን እና ይህንን ስትራቴጂ ለመጠቀም ደግሞ ብቻችሁን የምትፈሩ ከሆነ ለምሳሌ ይህን ሶሻል አዌርነስ ስኪል ዲቨሎፕ ያደረጉ ማስተር ያደረጉ ጋይድ ፈልጉ። ልክ የሆነ ሙዚየም ስትጎበኙ ወይም ደግሞ ፓርክ ስትጎበኙ ጋይድ የሚያደርጉ ሙዚየም ጋይደሮች አሉ አይደል? ልክ እንደዛ የሚመሯችሁ ሰዎች ይዛችሁ ጠይቋቸው። ምንድን ነው እየተካሄደ ያለው? ምንድን ነው እየሆነ ያለው ብላችሁ ማለት ነው። ከነዛ ጋር ራሳችሁን ማለማመድ ስለምትችሉ በዛ መንገድ ብዙ ነገራችሁን መቀየርና ማለማመድ ትችላላችሁ። በእርግጠኝነት የምነግራችሁ ነገር እያንዳንዱ የምነግራችሁን ነገር ፕራክቲስ ካደረጋችሁት ህይወታችሁን አንድ እርምጃ ወደፊት ፈቀቅ ማድረግ ትችላላችሁ። ማንም ሰው መጥቶ ህይወታችሁን ሊያሻሽልላችሁ፣ ማንም ሰው መጥቶ ህይወታችሁን ከገባችሁበት አሮንቃ ውስጥ ሊያወጣችሁ፣ ማንም ሰው መጥቶ ከታሰራችሁበት እግር ብረት ሊፈታችሁ አይችልም። ቁልፍ ሊያቀብላችሁ ይችላል። ቁልፉ ምንድን ነው? በአፍ የሚመጣ ነገር ሊሆን ይችላል፣ በተግባር ሊሆን ይችላል። ከዛም ባለፈ ደግሞ ጋይድ ሊያደርጋችሁ ይችላል፣ እኔንም ጨምሮ ማለት ነው። ማንም ሰው ሊያድናችሁ ወይም ወደ ተሻለ መንገድ ሊመራችሁ እንደማይችል አምናችሁ ራሳችሁ ላይ ስሩ። የራሳችሁ መርከብ ካፒቴን እናንተ ናችሁ፣ ሌላ ማንም ሰው አይደለም። ስለዚህ እነዚህ የሶስተኛው ክህሎት ስትራቴጂዎች እነዚህ 17ቱ ናቸው። ስለምትከታተሉኝ አመሰግናለሁ። ሰብስክራይብ ማድረግ፣ ሼር፣ ላይክ ማድረግ፣ ኮሜንት ማድረግ አትርሱ። አልጎሪዝሙ ደግሞ ስለሚወደው ማለት ነው። አመሰግናለሁ። ታንኪ